ያልተሰማው። ኦኬ ኖ አዎ ያው ከዚሁ ጋር አንዳንድ የተባሉ ነገሮች የሰማኋቸው ስላሉ ከአጀማመሬ እሱን ለማጥራት ከጥያቄ በፊት ለመቀነስ በሚል ነው ሰፋ አድርጌ የጀመርኩት። ኤኒዌይ የዛን ጊዜ በነበረው እንቅስቃሴ እዚህ የሲቪክ ማህበሮች ተመሰረቱ። ሌላው ዋነኛው ግን ትልቁ ግን ሁለቱም መጽሐፎች ይሰማል አይደል? ይሰማል። አሁን ይሰማሃል ዩሪ? እኔ ጋር ይሰማኛል። ኦኬ የምጽአት አማራ የሚለው የሞረሽ ድርጅት ያሳተመው እና ይሄ ጥፋት ዘመን የሚለው ደግሞ በእነሱ መጽሐፎች ሞር ኢንዴፕት በጣም የሚደረገው አይነት የጭፍጨፋ እስከዛሬም የተደረገው ከአርባ ጉጉ ጀምሮ እና በምንም አይነት ይሄ በፖለቲካ የሚስተካከል እንዳልሆነ ስርዓቱ በአጠቃላይ አማራን ለማጥፋት የመጣ እንደሆነ ከመረዳት ይሄንን ሊያድን የሚችለው ማንኛውም እንግዲህ ምን የሚባል ነገር አለ፣ በማንነቱ ጥቃት የደረሰበት ማህበረሰብ ሌላ ከመድረሱ በፊት ሁሉ ጊዜ በራሱ ተደራጅቶ ራሱን ካልጠበቀ ሌላው ምናልባት በታሪክ ተጨፍጭፎ ነበር ብሎ ለመጻፍ ወይ ጊዜ ካለፈ በኋላ ወንጀለኛውን ጥሩ አድቮኬሲ ግሩፕ ከመጣ አሳዶ ለመያዝ ይጠቅም ይሆናል እንጂ አክቹዋሊ ጭፍጨፋው በተደረገበት ሰዓት ራሱን ዲፌንድ ካላደረገ የህዝብ በጣም ብዙ እንደው ሙሉ በሙሉ ባይጠፋ እንኳን በቁጥር ትልቅ ከሆነ በጣም ብዙ እልቂት ይከሰትበታል። ለዛ ነው የአማራ እንግዲህ የታጣቂ የትጥቅ ትግል የሚያደርግ በዛ ሰዓት አለ ወይ በሚል እኔ አክቲቭሊ ፈልጌ ሪክሩትድ ምናምን ሆኜ ሳይሆን አክቲቭሊ እንደዚህ አይነት ትግል የት ነው ያለው የሚለውን ስፈልግ አዲያኖች መኖራቸውን ተረዳሁኝ። በጊዜው የውጭ ጉዳይ ኮሚቴያቸው ትንሽ እንትን ብሎ ነበረ። ያው በአማራ ትግል ሁል ጊዜ እንዲህ አይነት ነገር ይፈጠራል፣ አለመግባባት ተፈጥሮ የመበታተን ነገር ደርሶ ነበር እና እንደገና አደራጅታችሁ እንትን በሉን አግዙን የሚል ነገር ሰርተው አዲስ ኮሚቴ እየተደራጁ ነበር እና እዛ ጆይን አድርጌ እንግዲህ ሪፎርም እስከሚመጣ በጎን ሌሎች ሲቪክ ማህበራትም ጋር እያገዝኩ ግን በግንባር ቀደምነት ይሄኛውን አይዲያንን የውጭ ጉዳይ በመሆን ውጭ ካለው ኮሚቴ ጋር አንድ ላይ ከሌሎች ጓዶች ጋር ሳግዝ ነበር ማለት ነው። ስለዚህ አንደኛው በአዲያን በኩል ስናደርግ የነበረው ነው። ሁለተኛው ግን ያው በሲቪክ ማህበራት ግን በራሱ አመጣጥ አምባ ወንፈልን ፋውንድ አደረገ። እሱ ላይ በብዛት ሌሎች ናቸው የሰሩት። ያው ከማገዝ በቀር የወንፈል ፕሮጀክቶች ሲኖሩ እሱን የህዝብ በማድረግ ማንም ሰው እንዲጠቀምበት ፕሮጀክቱን ከፍቶ እንግዲህ ታላላቅ ስራዎች እንዲሰራ አደረገ። አንድ ትልቅ የሰራ ነው ስራ እሱ ነው። ሌላ በያለንበት ስቴት ሁሉ በምንኖርበት የአማራ ማህበር ሲደራጅ በማገዝ የአምባ ፋውንደሮች በጣም ትልቅ አስተዋጽኦ አድርገዋል። መጨረሻ ላይ ደግሞ ሙሉ በሙሉ የአምባ ሜምበርሺፕ ባይሆንም መጀመሪያ ላይ የተለያየ ቦታ በአማራ ማህበራትም ሆነ ከዛ ወዲህ ይንቀሳቀሱ የነበረ ግን አብዛኛው ከዩሮፕም ከሌላ ቦታ የነበሩ ደግሞ የአማራ ሜምበሮቻችን የአምባ አንድ ላይ በመሰባሰብ ነው ጂፒኢን ላውንች ያደረግነው። እርግጥ ነው ኢቨን በአማራነትም ታግለው ያልነበሩ ልክ የዛን ጊዜ የቡራዩ ጭፍጨፋ ጊዜ የስርዓቱ ነገር ደግሞ በየጊዜው ነው ብዙ ሰው እየነቃ ይመጣ የነበረው የገባቸው በጣም ፕሮፌሽናቸው ወይ በዲፕሎማሲ ወይ በስኮላር በሰሩት ኤሪያ ወይም ደግሞ በጥብቅና ምክንያት ለዚህ ስራ በጣም ሊያግዙ የሚችሉ ሰዎችም ጆይን አድርገውናል። ግን እርሾ የሆነው አብዛኛው አምባ ውስጥ እንቀሳቀስ የነበርን ግን እዚህ ጄኖሳይዱ ላይ ለመስራት ኢንክሊኔሽን የነበረን ሰዎች እና ሌሎችም የአማራ ማህበራት እንዲህ ከአውስትራሊያ፣ ከሲያትል፣ ከካሊፎርኒያ ግለሰቦች ተሰባስበን ነው አይ ቲንክ ወደ 11-12 ሰዎች የምንሆን ፋውንድ ያደረግነው ጂፒኢን ማለት ነው። እና ሌሎች ፕሮጀክቶች ላይ ማገዝ ሲኖርብኝ ከማገዝ ያለፈ በአሁኑ ሰዓት አምባ ውስጥ አባል ነኝ። የምኖርበት ስቴት ውስጥ ደግሞ ማንም አማራ የሚኖርበት ስቴት ውስጥ የተደራጀ ነገር ካለ የማገዝ ከሌለ ደግሞ ማደራጀት ኃላፊነት አለበት ብዬ አስባለሁ። ሚኒሶታ ደግሞ አባል ነኝ የሚኒሶታ አማራ ማህበር
በአጭር ጊዜ ውስጥ ነው ተደራጅቶ የጠበቀኝ ኢትዮጵያ ደርሼ እስክመጣ ዲሃንን ጉዳይ ለመነጋገር የሄድን ጊዜ ይሄ የራሱ ታሪክ አለው። ለምን የእያንዳንዱ ስቴት ገፊ ምክንያቶች አሉ የተቋቋመበት። እሱን በኋላ ነገራችኋለሁ። እዛ ሜምበር ነኝ። በተረፈ ግን ሌሎች ፕሮጀክቶች ላይ ማገዝ ወይ ሚዲያ ላይ እንድቀርብ ስጠየቅ ወይ ትዊተር ላይ ከምንሰራው አድቮኬሲ ሌላው ነገር እንዳለ ሆነው በግንባር ቀደምነት የምሰራው ያው ቮለንቲር ሲደረግ ከዚህ በላይ ብዙ ቦታ መስራት ስለማይቻል ጂፒኢ ላይ ነው ማለት ነው። ኦልራይት እሺ፣ ቴንክ ዩ። እሰማሻለሁ ዶክተር ሰናይ? ይሰማል? እሰማሻለሁ። ኦልራይት ሶ ምናልባት አሁን ወደ ጥያቄዎቹ እንደው በደንብ እንገባባቸዋለን። አንድ ጥያቄ እዚሁ ላይ በደንብ እንድታብራሪልኝ የምፈልገው አዲሃን ብዙ አማሮች ስለ አዲሃን እውቀት የላቸውም እና በዛ ወቅት ኤርትራ ውስጥ የነበረው ትግል ያው ሰባት ነው በደንብ ታዋቂ የነበረው እንደምታውቁ የአርበኝነት ሽጦ በርካታ አማሮች ጆይን አድርገውት ግንቦት ሰባትን የነካ አማራ ሁሉ የሚቀጠቀጥበት ዘመን ነበር። በጣም አስቸጋሪ መንገድ ነው አማሮች ያለፍነው የዛኔ ካስታወሽ። አሁን በጣም እንደው ለአማራው ትግል በጎ ሆነው የመጡ ሰዎች ጭምር የዛን ጊዜ በጣም አክራሪ ኢትዮጵያዊ ብሔርተኞች በሚል ሽፋን ግንቦት ሰባት ውስጥ ሆነው አማራን የማጥቃት ምናምን አይነት ስራዎች ሁሉ ነበሩ። ያው እሱን ከተከታተልሽ ማለት ነው። በዛ ውስጥ የአዲሃን ሚና ተድበስብሷል። ለምሳሌ አዲሃን ምንድን ነው የሚሉ አሉ። አዲሃን ይሄ የአማራ ዴሞክራሲ ኃይሎች ንቅናቄ መሰለኝ ካልተሳሳትኩ አይደል? አብሪቬሽኑ ምንድን ነበር አላማው? ከግንቦት ሰባት ጋር የነበራቸው ልዩነት ምንድን ነው? አደረጃጀቱ ምን ተኮር ነው? ለምን አንቺ አዲሃንን መረጥሽ? ይቺን ባጭሩ አብራሪልኝ። ኦኬ፣ አዲሃንን የመረጥኩበት ምክንያት ቅድም እንደተናገርኩት ነው የነበረው። በቃ የሞረስን መጽሐፍ በጣም ምጽአተ አማራ የሚለውን ትልቁን እንግዲህ ብዙዎቻችሁ ካወቃችሁት በጣም አሁን ተለማመድ ነው እንጂ አርባ ጉጉ ላይ ያሉትን ፎቶዎች እዛ ውስጥ ያሉትን ህፃናት አንገታቸው ታርዶ ሲታይ በዛን ጊዜ በጣም ማለት የኛ ማህበረሰብ ያልለመደው ነገር ነው። አሁን በጣም አለማመዱን እና በጣም ነበረ ያንቀጠቀጠኝ። ላይ የአንብቤ የጨረስኩት ጊዜ ታመምኩኝ ሲጀመር። ከዚ ሌላ ደግሞ ኦፍኮርስ የሙሉቀን ተስፋዬ ጥፋት ዘመን ያው ከሞረሽ ጋር በመተባበር የሰሩት ነው እሱም የእሱ ደግሞ እንደውም መጨረሻ ላይ በዛን ጊዜ በጣም በየዋህነት ባለመታወቁ ነው። ቢታወቅ ኖሮ ዝም አይሉም ነበር፣ ያለም ህዝብ ዝም አይልም። ምክንያቱም ይሄ ክሊርሊ ጀኖሳይድ ነው በሚል በጣም እንደውም መተርጎም አለበት ብዬው በጣም መልካም ጓደኞች ነበሩት እና አንዷ እንደውም አይ መተርጎም ጀምራለች ሲለኝ በቃ እንደዛ ከሆነ አትሊስት ኤዲት ላድርገው እኔ ብዬው የተወሰነ ትንሽ ነገር ነው ኤዲት ያደረኩት። ተተርጉሞ ኦልሬዲ ካለቀ በኋላ በጣም ወደ እንግሊዝኛ እንዲተረጎም እገፋው ነበረ እሱን እና መጨረሻ ላይ እግዚአብሔር ይስጠው እሱና ያንን በብዛት ደግሞ ሙሉን ኦልሞስት የሚባለውን በጣም ጥቂት ነው እኔ መግቢያው ላይ የተረጎምኩት። ሌላ የተረጎመች እህት አለች። እሱ ሆነው መጨረሻ ላይ ኤዲት ማድረጉን ትንሽ አገዝኩኝ። ትሪፕሌም ከኖርዝ ካሮላይና አይ ቲንክ ዩኒቨርሲቲ አንድ ሰው ሶርስ አድርገው አንድ ጊዜ ተመልሼ ልምጣ፣ ይቅርታ ኮንታክት አድርገውኝ ነው ኦፊስ ተቆርቼ ነው፣ ይቅርታ። ኦኬ ኢን ደ ሚን ታይም ኮፒ ሊንክ አድርጉት። ተናገርኩ እኔ ጥያቄዎች ነው ያሉኝ። ጥያቄ እንድጠይቁ ይታያል? ይሰማሃል? ዮሪ ይሰማኛል። ይሰማሃል? ቢሮ ውስጥ ከሆንሽ ይሰማኛል። ዮሪ ቢሮ ውስጥ ከሆንሽ ይሰማሃል? ኦኬ፣ በጣም ይቅርታ። በዛ ምክንያት ይቅርታ፣ ቢሮ ካሜራ ማጥፋት ትችያለሽ፣ ችግር የለውም። ነሰሰሪ ስለምናቅሽ ካሜራ ማብራት መንገር ያህል ነው። እሺ፣
ነው። አይ እሺ ችግር አሁን የለውም። እሺ ነገር ባይን ይገባል። ያ እሺ መቀጠል ያ ሶ ያለሽ እስከዛ ኮፒ ሊንክ አድርጉት ለብዙ አማሮች ላኩላቸው። ቢኮዝ ረጅም ነው የሚሆነው፣ አሰልቺ ነው የሚሆነው። ተመሳሳይ ጥያቄ ሁሌም መጠየቅ ስለማንችል በተቻላችሁ አቅም በደንብ ኮፒ ሊንክ እንድታደርጉት እባካችሁ። ቀጣይ ነው። እሺ እና በዛ ምክንያት በፖለቲካ ትግል ብቻ መቀየር እንደማይችል በጣም ግልጽ ነበረ። ከዛ አቶ ካሳ የሚባሉ ከሞረሽ አብረው ከሚሰሩ በጊዜው ከስራ አስፈጻሚዎቻቸው መሀል ጋሽ ተክሊም በኋላ ላይ ነው የአምባ ዓመታዊ አይ ቲንክ ወይ የአድማስ ምስረታ ላይ ኢንፐርሰን ያገኘኋቸው። ግን እሳቸውን ሳንዲያጎ የሚኖሩ እሳቸው ነበሩ የሰጡኝ መጽሐፉን እና እንደዚሁ ስናወራ ምን ተረዳሁኝ፣ ብዙ ኤፈክቶች ተደርገው እንደነበረ ሞረሽ እንደውም በተለያየ ቋንቋ ሁሉ በራሻኛ በፈረንሳይኛ ተርጉመው በትነውት እንደነበረ እና ይሄ ነገር ባለመታወቁ የዓለም ሕዝብ ባለማወቁ ብቻ ስለሆነ ሳይሆን በቃ ስርዓቱን የሚደግፉ ዓለም ላይ ያሉ ኃይል ያላቸው ሀያላን ሀገራት ስለሚበዙ ከባድ እንዳደረጉ የአማራ ሕዝብ ላይ ብዙ ነገር አስተማሩኝ ከነሱ እና ያ ማለት ደግሞ እንደዚህ አይነት ነገር ሲሆን አንድ ሊያጠፋ የሚመጣ ኃይል በዛው ልክ ወይ ከዛ በላይ ተደራጅተህ ካልታጠቅ ያጠፋሃል። ለምን ኦብጀክቲቭ እሱ ነው። ሌላ የተለያየ ምክንያት ሰበብ ምናምን ሊሰጥ ይችላል። ስለዚህ ሌላውን በጎን የምችለውን ያህል ጊዜ መስጠት የምችለውን ያህል ለአምባም ለሌሎችም በየቦታው በሚመሰረቱ በማንኛውም የአማራ ኢኒሼቲቭ ከጀርባ አግዢ ከተባልኩኝ አግዝ ነበር። የሁላችንም ይህንን ችግሩ የገባው ማንም ሰው የሚያደርገው ነው። የተለየ ክሬዲት አያስፈልገውም። ግን ሞር እንትኔን ፎከሴን አዲያን ሊያደረኩበት ምክንያት በጊዜው ለዛ ነበረ። ግን እንዴት ብዙ ሰው አያውቀውም አዲያንን በዛን ጊዜ ምናምን ላልከው በጣም ከፍተኛ ሰፖርት አልነበረውም። ተደራራቢ ምክንያቶች ናቸው። አንደኛው ግንቦት ሰባት እዛ ኤርትራ የገባ ታጣቂ ኃይል በአጠቃላይ በስሩ እንዲሆን ለፍቶ ይሰራ ነበረ። ግንቦት ሰባት እኛ መጨረሻ ላይ አሁን አዲስ አበባ በሪፎርም በሄዱ ጊዜ ምናምን አይደለም ከግንቦት ሰባት ጋር የነበረን ልዩነት 5 ሳንቲም እኔ ለግንቦት ሰባት ሰጥቼ የማቅሰው አይደለሁም። አንፎርቹኔትሊ ለኢሳትም፣ ምክንያቱም ኢሳት በጊዜው በጣም ብዙ ህዝብ የሚወደው ህዝቡ በቃ ያነቃኛል ብሎ ዲፔንድ የሚያደርግበት አይካድም። ህዝቡን በጣም አንቅቷል፣ ማታገያ ሆኗል። ይሄ አይዋሽም። ግን በውስጥ ምን ያህል የአዲሃን ዜና ስንልክላቸው ግንቦት ሰባት ብለው ያቀርቡ እንደነበረ ስለምናስታውስ በዛ ምክንያት ሰፖርት ለኢሳትም አልሰጥም ነበር እና ግን ያን መካድ አልፈልግም። ትልቅ የማታገያ ፕላትፎርም ነበረ። እንደ አዲሃን ግን ብዙ የመገለል ነገር ተደርጎበታል። እንደውም የዛን ጊዜ ትልቅ ምስጋና ያለኝ ለምን አላቸው፣ በዛን ጊዜ የአሜሪካውን ሰብሳቢ ታዘበውን አቅርቦ ስለ አዲሃን እንዲያስረዳ እድልና ፕላትፎርም ሰጥቶት ነበረ እንጂ በብዛት ብዙ ሚዲያዎች ሁሉን ነገር ለግንቦት ሰባት አድርገው ነበር የሚያወሩት። ትዝ እንደሚላችሁ ግንቦት ሰባት ከፖለቲካ ኢሚዲየትሊ ትጥቅ ትግል ገባሁ ብሎ ሲያውጅ ፈርስት ቲንግ ያደረገው ምንድን ነው? የአርበኞች የሚባለውን ከተለያየ የኢትዮጵያ ክፍሎች በብዛት ደግሞ አማራዎች የሚበዙበት ግን ኦልሞስት ከሁሉም የኢትዮጵያ ክፍሎች የየራሳቸውን ኦልሞስት እንደ የታጣቂ ኃይል ፌዴሬሽን የሰሩ ነበሩ። እዛ ከሄዱ በኋላ የአርበኞች ግንባር ብለው ፈጥረው ነበር እና እነሱን በትልቅ የሆነ ግፊት በዲያስፖራ በኩል በሚደረግ ግፊት ሚዲያው ኢሳት በጣም ያግዛቸው ስለነበር እንዲቀላቀሉ ተደርገው እነሱን ዋናውን በዛ ስር በመውሰድ ነው በቃ የግንቦት ሰባት ታጣቂ ቀጥታ የተባሉት እንጂ
ዶክተር ሰናይት እየሰማሽኝ ከሆነ እኔ ራሴ ሚዩት ኦኬ ድጋሜ ሪኩዌስት ላኪ በጣም ይቅርታ እየሰማሽኝ ከሆነ አድርገውና ሜቢ ኮኔክሽኑ ነው ስልክ አልገባ ኦኬ ስልክ ገብቶ ነበር መልሼ አንሚት ያደረኩት መስሎኝ ነበረ ኤኒዌይ በዛ ምክንያት አዲሃን በተለያየ ምክንያት ሳይታወቅ ቆየ ግን እኔ ከገባሁት በኋላ እንደሰማሁት ሻለቃ ፋናይ በሚባል ሰው አማራ ወታደሮችን ይዘው ወጥቶ ወደ ኤርትራ የተመሰረተ ነው በኋላ ይሄ ሰው በመለስ ትዕዛዝ ኦፐሬሽን ተሰርቶ እንዲገደል ተደርጓል ከዛ በኋላ ነው እነ ኮሎኔል አለበል ወደ ኤርትራ በሄዱ ጊዜ the highest ranking በመሃላቸው የነበረውን ወታደሮች ስለሆኑ በውትድርና ስርዓት ስለሆነ የሚሰሩት እዛ ፋውንድ አድርገው የቆዩ ቢኖሩም the highest ranking officer ሲመጣ ኮሎኔል አለበል እንዲመራቸው ጠይቀው በኋላ ደግሞ እሱም በውጭ ጉዳይነት ከሄደ በኋላ እዛው ያለ ሌላ ሰው ደግሞ ኮማንደር ተፈሪ የሚባል ወጥቶ መምራት ጀመረ ኃይሉን ማለት ነው እኛ እነ ኮሎኔል አለበል የውጭ ኮሚቴው የነሱ ኦልሞስት መበተንም ባይባል መስራት ካቆመ በኋላ እንደገና ነው ማገዝ የጀመርነው ማለት ነው በአጭሩ እንደዛ ነው ከአዲሃን ጋር ያለኝ ኢንቮልቭመንት ሶ ሊትራሊ የአማራ አደረጃጀት ነው ማለት ነው ያው ብዙ ሰዎች እንዲረዱት ነው እኔ እንኳን መረጃው አለኝ የአዲሃን የአማራ ዴሞክራሲ ኃይሎች ንቅናቄ በትጥቅ ትግል ወያኔን ለማውረድ ኤርትራ በረሃ ውስጥ ይንቀሳቀስ የነበረ ሰዎች ከኢትዮጵያ ሸሽተው ሲመጡ ወደ ኤርትራ ወደ አማራ አደረጃጀት በማስገባት እንደ አማራ ታጥቆ ኤርትራ ውስጥ ይንቀሳቀስ የነበረ ድርጅት ነው ልክ ኮንኩኝ አውበኝ ድንገት ትክክል ለዛውም ከፍተኛ ጫና ነበረበት ዲስባንድ አድርጎ ወደ ሌላ አደረጃጀት እንዲገባና ያንን ሁሉ ጫና ተቋቁሞ ነው እስከ መጨረሻው በዛ መልክ የቀጠለው ኦኬ እሺ ክሊር ለማድረግ ነው ድንገት ብዙ ሰዎች ያው አዲሃን ምንድነው የሚል ብጅታ ስላላቸው ሶ አሁን በቀጥታ አንድ ጥያቄ ነው የምጠይቅሽን ጥያቄዎች አንዳንዶቹን እኔ አውቃቸዋለሁ መልሶቹን ግን ያው ለኔ ኪዩሪዮሲቲ ስላልሆነ ኦዲየንሱ የተወሰነ ነገር ኦዲየንሱ ጭንቅላት ውስጥ የሚዘዋወሩ ጥያቄዎችን ሶሻል ሚዲያ ላይ የምንሰማቸውን ጥያቄዎችን አንዳንዶቹ ከጥያቄም አነስ ሊሉ ምናምን ይችላሉ እንደወረደ ነው ማመጣቸውና እንግዲህ እንዳትታዘብ ለማለት አንዳንዱ ጥያቄዎች ሶ አንዳንዶች ኮምፕሊትሊ አማራ አይደለችም ይላሉ ከዚህ በፊትም ይሄንን ጥያቄ አንስቼልሻለሁ በፖለቲካ እንግዲህ ምን አይነት ዲስአግሪመንት እንዳላችሁ ከአንዳንዶች ጋር ወደ በኋላ የምናነሳው ነገር ሆኖ ለአድማጮች ምንድነው የምትዩ እንደዚህ አይነት ጥያቄ ሲቀርብልሽ አማራ ነኝ በእናቴም በአባቴም እስከ መጨረሻው ወደኋላ እኔ እስከማውቀው ድረስ ከመቆጥረው አማራ ነኝ ግን የተለየ አልታበይበትም ምንም ምክንያቱም ማንም መርጦ የትኛውን ቦታ የተወለደ የለም ይሄ ለማስመታት ካልሆነ መርጦ አማራውን የተወለጃለሁ ብሎ እንደው የሚል ሰው ካለ ለአማራ ትግል ይጠቅማል ብዬ አላስብም እና እኔ እንደውም የሚገርመኝ አዲስ አበባ በጣም የአማራ እንደሚበዛበት መከራከሪያ ማድረገው የአዲስ አበባ ልጆች ሆነው እናታቸውም አባታቸውም አማራ የሚሆኑ ሰዎች በቃ የስታቲስቲካል ፕሮባቢሊቲውን ነው የሚያሳየው ለምን በዛን ጊዜ አማራ ሰው መርጦ አማራ ላግባ ብሎ ስለዚህ ይሄ እንደው የሚያሳየው ምን ያህል አማራ እንደሚበዛ ነው አዲስ አበባ ላይ እና አይደል ምን ሌላ ትንተና ያስፈልገዋል አማራ አይደለችም ካሉ ደግሞ እስኪ ያሉንኩት በየትኛው መስመር ላይ እንደሆነ ቢያሳየኝ ደስ ይለኛል alright so the burden of እነሱ ላይ ነው አይደለችም የሚሉት ላይ ነው እኔ ጀስት ጥያቄው ስላለ አንዳንዱ ያው ሌሎችም እንግዶች ሳመጣ አንዳንድ ጥያቄ አይመጥንም የእናንተን ፕሮፋይልም ራሱ አይመጥንምና ሞር አማራው ለራሱ የሚሰሩ ሰዎችን ያከበረ እንዲህ አይነት ፐርሰናል ካራክተር አሳሲኔሽን የሚመስሉ ነገሮች ውስጥ ባንገባ መርጣለሁ ኖርማሊ እኔ የደም አንድ ነገር ክሊር ማድረግ እፈልጋለሁ አድቮኬሲ ላይ የሚሰራ ሰው እንደውም አማራ ባይሆን ነበር እኮ ለአማራ የሚጠቅመው አማራ ሆኖ ለአማራ መጮህ ምን ይደንቃል
ዶክተር ሰናይ የፖለቲካው ኮንስቲቱዌንሲ ማይንድ ሴቱን ብዙ ያው የተረዳሽው አይመስለኝም። አሁን ይቺ ንግግርሽ ራሱ ይቆርጥና ኖ አይደለም። ይሄ የፖለቲካ ኮንስቲቱንሲያችን ይቅርታ ክርክር ስላደረኩት ዮርዬ፣ የፖለቲካ ኮንስቲቱንሲያችን በማህበራዊ ሚዲያ ተሰብስበን በትክክል ማን እንደሆነ የማውቀው ሰው በተለይ በፊት ለፊት ስሙንና ፊቱን አስቀምጦ ከመጣ ዛሬ ለሚናገረው ነገር ነገ አካውንተብል ይሆናል። ዩኖ አሁን ለምሳሌ ማን ነው ከዋና አማራ ኔት ነጋ የሚባል ልጅ ክለብ ሃውስ ላይ እንዴት ነገሮች እንደተጀመሩ ብዙ ነገር የምናውቀው ስላለ ምን አይነት ኬዞች እንዳሉ ለጊዜ ወደ ጎን መጓተት ስለማያስፈልግ ነው። ግን አሁን ሞሮፍ አሁን ቲክቶክ ላይ ከመጡ በኋላ አንድ ያሉት ነገር ነበረ። አዴሃንን ሁሉም ማለት የአዴሃን ምርጫ አልነበረም። በነገራችን ላይ ሪፎርም ተብሎ ለኢትዮጵያ ይመለስ ሲባል አዴሃን መመለስ ካልፈለጉት ካልተቻለ ሌላ ሶስተኛ ሀገር ይገኝልን፣ ይሄ ለአማራ የመጣ ለውጥ አይደለም ካሉት ፎርሶች እንግዲህ ቲፒዲኤም የሚባል ነበር ታስታውሳላችሁ፣ የትግራይ ህዝብ ዲሞክራሲያዊ ንቅናቄ። እነሱ ቀድሞ ከግንቦት ሰባት ጋር የሆነ ንግግር እንትን ቢኖራቸውም አላያንስ ቀድመው ሸሽተው እንደገቡ ሪፎርም ሳይመጣ በፊት እንደገቡ ትዝ ይላቸዋል፣ የምታስታውሱ ከሆነ ያኔ የምትከታተሉ ሰዎች። በኋላ አዴሃን እንደውም አንገባም ነበር ያለው። ግን ኤርትራና ኢትዮጵያ የሆነ ሰላማዊ እንትን ላይ በመድረሳ ምክንያት ሁሉም ታጣቂ ለቆ መውጣት አለበት የሚል ብላንኬት የሆነ ዲሲሽን ስለሆነ የወሰኑት አዴሃንና ሌላ ኦነግም አልሄድም ብሎ ነበረ። እንደምታስታውሱት ከዚህ በፊት አርሲ ላይ ወታደሮቻችን ተጨፍጭፈዋል። ህወሓትና ኢህአዴግ አታሎን ገብተን እና ከዚህ በኋላ ትጥቅ አናወርድም ብለው ገና በፊት ነው የተናገሩት። በኋላ እና አብይ ለማምታታት ከልቡ አይደለም ከልባቸው አይደለም ድጋሚ እንጠይቃቸዋለን ምናምን አለ እንጂ ፍሮም ዴይ ዋን አስመራ ሆነው ነው እነሱ ትጥቅ አናወርድም ያሉት ማለት ነው። እና በዛ አይነት ሁኔታ መውጣት ስላለባቸው ብቻ ላስት ሚኒት እኔ ደልጌት ሆኜ ልላክም አልነበረም፣ ግን ላስት ሚኒት እሷን ብትሄድ ታስፈልገናለች ብለው 2 ቀን ሲቀረው ነው እንደውም ተደውሎ ከአስመራ ሲነገር ኢንዲቴል ወደ እሱ ኢንዲቴል አልገባበትም። ግን በዛ ምክንያት ሄደን ከማንኛውም ከሌሎች ተቃዋሚዎች በጣም በሚገርም ሁኔታ ኢንዲኬቲቭ ነበረ አማራ እንዴት በዚህ ሪፎርም ሊታይ እንደሚችል። በጣም ይሄ የብአዴንም ጥፋት ነው። ሌሎቹ የራሶቻቸውን ተቃዋሚዎች እንዴት አድርገው እንደተቀበሉ ምናምን ስታይ በተለይ ዋናው ጦሩ ከመጣ በኋላ ብዙ ክፍተት ቢኖርም በኖርማል ፍላይት ከአዲስ አበባ ባህር ዳር ሄደን ምክንያቱም እንደ ኤትኒክ ፌዴራሊዝምነቱ ኦነግን ኦህዴድ ነበረ የኦነግን ኬዝ የሚያየው፣ የትግራይን ኬዝ ህወሓት ነበረ፣ የአዲሃንን ኬዝ ደግሞ ወደ ክልሉ ተመላሽ በሚል በዙ ጭቅጭቅ ተነስቶ ነበር። ከሙሉ ኢትዮጵያ የሄዱ አማሮች ናቸው አዲሃን ውስጥ ያሉት በሚል ማለት ነው። ግን ያው የብአዴን በዛ ሰዓት የነበሩት አመራር ላይ የነበሩትን ማናገር ነበረብን። በኖርማል ፍላይት ስንሄድ ራሳችን ፌስቡክ ላይ ሁሉ አለ ይሄ ፒክቸር። ኔት ነጋ በፕራይቬት ፕሌን ብአዴን ወሰዳት ብሎ ሲለጥፍ ማንም ሰው የጠየቀው የለም። ይሄ አሁን እኮ በቃ አጀንዳ ሆኖ አለፈ አይደል? የሆነ ቀን ግን መልሶ አካውንታቢሊቲ ስለማይኖር እንደዚህ አይነት ጥያቄዎች ሲነሱ ገና ለገና አውቀው ተንኮል የሚያወሩ ሰዎች ያጣምሙታል ተብሎ እውነታው መደበቅ የለበትም። በብሔር የተደራጀና በኤትኒክ ፌዴራሊዝም ውስጥ ያለ ስርዓት ውስጥ አንዱን ማህበረሰብ ሌላ ሰው የወክለው የሚል ሞኝነት መቼስ ይኖራል ብዬ አልገምትም። ማንም ይሄን አይልም። በአድቮካሲ ደረጃ ግን ለአማራ ለመጮህ ሰው መሆን በቂ ነው አይደለ? እያንዳንዱ ሰው እንትን ይዞ የሚሄደው ካርድ ይዞ የሚወጣው ፖስተር ይዞ የሚወጣው በየሰልፉ ከዛ በኋላ እንደ ሰበብ እንኳን ሲነሳ ማለት ነው ለአማራ የሚጮኸው ሰው አማራ ነው አይደለም የሚለው ሳይሆን ለአማራ የሚጮኸው ሰው ትክክለኛውን የአማራ ግድያ አውጥቷል ወይስ ቪክቲም ምናምን እያለ ሌብል እያደረገ ግድያውን የሆነ በሚያሰረቅ መልኩ ዲስኢንፎርሜሽን በሚያሰራ መልኩ እየሸፋፈነ ነው አይደለም ነው ጥያቄው መሆን ያለበት። በተረፈ ግን ይህን ያነሳውበት ምክንያት ምንድን ነው? አሁን ፓለስቲኒያኖቹን ያቸው እስኪ ማን ነው የሚወጣላቸው? እነሱ ብቻ እኮ አይደሉም። ሁልጊዜ እውነተኛ ይህን ዘር ጭፍጨፋ ለማስቆም ከሆነ የምንፈልገው ለሚታረደው የአማራ ህፃንና እናት የሚጮኸው በእኛ ቁጥር ልክ ሳይሆን ዓለም እንዲጮህልን ማስደረግ መቻል አለብን። ሳውዝ አፍሪካኖች የነጭን የራሳቸውን እኮ ነው እዚህ ጋር ከነጮቹ ጋር ዲል ቢያደርጉ ይቀላቸው ነበረ። ግን
አፓርታይድ ነው ተብሎ ዓለም ሁሉ ሳንክሽን እንዲጥልበት የሳውዝ አፍሪካ አገር ላይ ማድረግ ያስቻሉት ሳውዝ አፍሪካኖቹ ብቻ አይደለም ሰልፍ ይወጡ የነበሩት። የአጀንዳቸውን ሸጠው እያንዳንዱ ዩሮፒያን ራሱ እንደዚህ አይነት ስቃይ በዚህ ዓለም ላይ በዚህ ዘመን መኖር የለበትም ብሎ ከማንዴላ እንዲቆሙ ያደረጉት ሳውዝ አፍሪካኖቹ ሁሉንም ሰው ስላሳተፉ ነው። ስለዚህ እዚህ ጋር ሆኖ ጀኖሳይድ የታወጀበትን ሰው ሌላ ሰው እንዳይጮህለት ለማድረግ የሚሰራ ስራ የጠላትነት ስራ ነው፣ ሌላ ምንም አይደለም። ምንም ማለት እኮ ይኸውልህ ዩሪ፣ ሰው እየተገደለ ቆዳው እየተገፈፈ ማለት ነው። እዚህ ጋር በቲክቶክ እሰደባለሁ ወይም ደግሞ በሆነ ነገር እሰደባለሁ ብሎ መጠንቀቅ ምን ማለት ነው? ሊትራሊ በስለት የሚወጋ ህፃን ልጅ አለ እዛ ጋር። የማን ስድብ የትም ቦታ እንኳን በዌቭሌንዝ መጥቶ ሊነካ ሂቅ አይደለም ተሳዳቢው ነው የሚጎዳው። ስለዚህ ይህን ያልኩበት ምክንያት ቢሆንም ኖሮ አድቮኬት ለማድረግ ሄዶ ለአስተዳደራችሁ ልግዛችሁ አይበል እንጂ አንድ ሰው ሞተብኝ ለማለት የዛ ሰው እንትን መዘርዘር አያስፈልግም ነበረ። ግን ድንገት እንደው ፖለቲካል ነገር ላይ ኢንቮልቭ ካረገች ኮመንት ስልታረግ ከሆነ በሚል የተጠየቀው ጥያቄ ግን ለምን ጥያቄ ተጠየቀ ግን አልልም። ባይሆንም ደግሞ እውነቱን እናገር ነበረ። ግን አንዳንድ ጊዜ ክሪቲካል መጠየቅ ያስፈልጋል። አንድ ጊዜ አባቷ ትግሬ ነው፣ አንድ ጊዜ አባቷ ኦሮሞ ነው፣ አንዳንድ ጊዜ አባቷ እናቷ አገውነሽ ማለት የሆነ ኮንሲስተንት መሆን አለበት። እውነት እኮ 30 አይነት መሆን የለበትም። በዛ ላይ እዚሁ ትግል ውስጥ ደግሞ ከልጅነት የሚያውቁኝ ቤተሰቦችን የሚያውቁ ሰዎች አሉ። ስለዚህ የሆነ የእውነትና እንደዚህ አይነት ነገር ስናመጣ የእውነት ሲሆን ኦፍኮርስ ክሪቲካሊ መታየት አለበት። ግን ለማወናበድ የሚመጣ ነገር ግን ክሪቲካሊ ማንጠይቅ ከሆነ ራሳችን የትግሉን በማበላሸት አግዘናል ማለት ነው ብዬ አስባለሁ። አሳጠዋለሁ፣ ይቅርታ። ከዚህ በኋላ መልዕክት ደርሶኛል። ችግር የለውም። ቆንጆ። እኔ ኖርማሊ አማራ ነሽ ለሚለው አዎ ነኝ፣ ግን አልታበይበትም ነው ባጭሩ የመለሽልን። እናቴም አባቴም አማሮች ናቸው ብለሻል። ስለዚህ ከዚህ በኋላ ይህን ጥያቄ እኔ በምንም አይነት መድረክ አልጠይቅም። ከዚህ በኋላ ምንም አይነት ዘመቻ ቢጀመር፣ ምክንያቱም ይህንን የቀዱ ሰዎች መለጠፍ ትችላላችሁ። አማራ የትማማ ደረጃጀት ያለውስ በተለይ ደግሞ እንደዚህ ለአማራ ፍሮንት መጥቶ ድምፅ ምናምን ሊሆን የሚሞክር ሰው አማራ ካልሆነ መታችሁ ያው ማስረጃ ይዛችሁ መናገር ትችላላችሁ። ለአድቮኬሲው ግን አማራ ባይሆንም ሰው ችግር የለውም ማገዝ አለበት ነው የዶክተር ሰናይት አቋም። ምናልባት እኔ እዛ ላይ የራሴ ሀሳቦች ይኖሩኛል፣ ግን ዝግጅቱ በጣም እየረዘመ እንዳይሄድ ብዙም ጥያቄ ያላቸው ሰዎች ስላሉ ዋናው መልሴን ስላገኘው ወደ ቀጣይ ጥያቄ ሄዳለሁ። ኦኬ፣ ቀጣዩ ጥያቄ ምናልባት ይህንንም ጥያቄ እንዲያጭሩብሽ ሰዎች ያደረገው ጄኒውን የሆኑ ሰዎች ካሉ እና ጥያቄውን እንዲያጭሩብሽ ያደረገው አንድ የትዊተር ገጽሽ ላይ ሴሜቲክ እና ኩሼቲክ ይሁን ቃል በቃል አላስታውሰውም፣ እና ብዙ ሰዎች ኢቭን ይላሉ ሲከሱሽ አማራ አይደለችም ካሉ በኋላ ያው እሱን መልሰሽዋል። ሴሜቲክ እና ኩሼቲክ ነኝ ብላ ነው የምታምነው፣ አማራ ደግሞ ሴሜቲክ ነው ይላሉ። እኔ እዛ ላይ የራሴ የሆኑ አቋሞች አሉኝ። ግን ምን ለማለት ፈልገሽ ነው? ያንቺን እንረዳ እስኪ መልስ ስጭን። ኦኬ፣ በጣም ቀላል ነው። እኔ ትዊተር ገጽን የከፈትኩት በጣም ቆይቻለሁ እና ዌይ ባክ መሽን ላይ ሄደህ ብታየው በጣም ለረዥም ጊዜ ሴሜቲክ ሲንስ 1980 ነው የሚለው። ከተወለድኩበት ዓመት ጊዜ ጀምሮ ለረዥም ጊዜ እንደዛ ነበረ የሚለው። ከነ ምልክቱ በጣም ትዝ ይለኛል። ኩሽ ሚዲያ ኔትወርክ የሚባል ኢጅፕት ውስጥ የተመሰረተ በተከታታይ እነ ማናቸው እነ ፕሮፌሰር ሕዝቅኤልን የሚያቀርብ በተከታታይ የዛን ጊዜ ፊንፊኔ ኢንተርሴፕት የሚባል ጃዋር ደግሞ ከጀርባ የሚዘውረው መርዝ ሊትራሊ መርዝ የሚረጭ ነበረ። አይ ቲንክ በጣም ብዙ ድርጅቶች ወደፊት የመጡበት በየስቴቱ በየሀገሩ አማራ በፊት ለፊት ተደራጅቶ የወጣበት እዛው ደግሞ በተለይ አማራ ክልሉ ላይ ብቻ ሳይሆን ኢቨን አዲስ አበባ ላይ ከነሱ ትርክት በቃ የሚገናገን ማንነትን ኮርቶ የሚወጣ ንቅናቄዎች ነበሩ። ለምሳሌ ወጥተው የኦነግን ባንዲራ መሬት ላይ ሲቀቡ ወጥተው የሚያጠፉ ልጆች ነበሩ አዲስ አበባ። ባህር ዳር በተለይ የተለያዩ በፊት ለፊት የሚነገሩ ንግግሮች ራሱ ባለስልጣኖች በመጡበት እና አብይ ሁሉ ሄደው ሲያወሩ የሚጠይቋቸው ጥያቄዎች ጃዋርን የጠየቁት ጥያቄ የዛን ጊዜ እንግዲህ ካስታወሳችሁ የነበረውን ሂደት በጣም የሚያስደነግጥ ነገር ሆኖባቸው ነበር እና ከኤምኤን የሚል ከፍተው
2019 በጣም የሚያሳዝነኝ ይህን ነገር ሁልጊዜ ሰኔ 15 ከመፈጸሙ ከሁለት ሳምንት በፊት ማለት ነው 2 ሳምንት 3 ሳምንት 1 ወር አካባቢ በተከታታይ እንዴት አገው ከአማራ የተለየ እንደሆነ ቅማንት ኢቭን ያልሄዱበት መጠን የለም። አዊ የሚለውን በዛ በኩል የዋግምራ አካባቢ ያሉትን ሽናሻ ምናምን ብለው ከፋፍለው ቁጥሩን አስቀምጠው አንድ ጊዜ የሆነ በጣም በሚያስታውቅ ሁኔታ ትሬት ስለሆነባቸው አርጎባ እንደገና የኦሮሚያ ልዩ ዞን ምናምን ተብሎ የተሰጣቸውን በጣም አስፍተው እዛ ጋር ይሄ ሁሉ ከዚህ ውስጥ መካተት አለበት በሚል በጣም ተከታታይ ትንተና ይሰሩ ነበረ። እሱ ብቻ አይደለም። በዛን ጊዜ ፕሮፌሰር ፍቅሬ ተሎሳ በሚል የሆነ ወደ አንድነት ለማምጣት በሚመስል ግን ትርክት በጣም የሚያቀላቅል አይነት ደግሞ እንትን ይደረግ ነበረ፣ ዘመቻ ይደረግ ነበረ። ቤዚካሊ ከታች የሚወሰደውን ያህል በኦሮሞ ንቅናቄዎች ወይ ፓርቲዎች ክሌም ተደርጎ ከላይ ደግሞ ልክ ህወሓት በፊት እንደሞከረው አገው ሸንጎ ቅማንት ኮሚቴ ምናምን የሚለውን ኢቨን አሁን የቅማንት ብለው ያደረጉት ባንዲራ ብታዩት መሀሉ ላይ ዛፍ ነው ያለው እና ለማጠጋጋት እና በተለይ እዚህ ታሪክ እዚህ ጋር ምንሰራችሁ ምናምን የሚል ብዙ ሚዲያው ላይ ከፍተኛ የሆነ ሰጥ አገባ ነበረ እና ይህ ሁሉ እኮ ወላፋ ሲለን ላሊበላን ምንን በኩሽ ወንድም ህዝቦች የተሰራ ነው የሚል በጣም መርዘኛ የሆነ የአማራን እዛ አካባቢ ያለውን ጨርሶ በታት ነው። ከአማራ ክልል ያለውን እንደ ልባቸው ታጌት አድርገው አጥፍተዋል። ክልሉ ላይ ያለውን ግን ያው በዛን ጊዜ መለስ ክልል ሰጥቷችሁ ነው እንጂ እንደውም እኮ ብሔር አይደላችሁም የሚል ሁሉ አሁን እንግዲህ በተበታተነ ሁኔታ አሉታል። ግን ያኔ በጣም ፎከስድ በሆነ ሁኔታ ያን ይሰሩ ነበር እና that was very dangerous እና ተሰባስበን ጋይስ ይሄ ነገር አገው አማራ የሚባል ይሄ አማራ በጣም ትልቅ ማንነት መሆኑን ኩሽና ሴሜቲክ የሚለው የቋንቋ ግሩፒንግ እንደሆነ እንጂ ይሄ የደም ጥራት መለኪያ እንዳልሆነ ለዚህ በጣም አጭር ኤግዛምፕል ልስጣችሁ፣ አሳጥረዋለሁ። ብዙ ጊዜ አሁን እስራኤሎች ትልቅ ክርክር የሚቀርብባቸው ምንድን ነው? እንዴት ሌላው ሚድል ኢስተርን ሁሉ ብራውን ሆኖ እስኪኑ እናንተ እንዴት ነጭ ሆናችሁ? ይሄ ሴሜቲክ ኩሽቲክ የሚባለው ነገር የላንጉጅ ግሩፒንግ እና እንደገና ጂኒዮሎጂው እዚህ ላይ ልጅ ተድላ ነው በጣም ማውራት ያለበት ብዙ ስለሰራበት። ኦፍኮርስ የራሱ የሆነ የአመጣጥ ትሬስ የሚደረግ የሴሜቲክ ህዝብነታችን ምንም ጥያቄ የሌለው ነው። ግን በአሁን ዛግዌ ዳይነስቲ ምናምን ያለውን ስትመጡ በጣም እነሱ እዚህ ከፋፍለው የተለያየ ሀገር አድርገው ሁለተኛ ክልል ለማድረግ የሚያስችል አይነት ልዩነት በዛ በጣም የተጋመደ ማህበረሰብ ነው። ለዛም ነው ደግሞ ከሰለሞን ከዛግዌ መልሶ ወደ ሰለሞን ላይን ሲመለስ በስምምነት የትም ዓለም ላይ ዳይነስቲ በስንት ፍጭት ከንጉስ እንኳን ወደ ልጅ አንዳንድ ጊዜ በትልቅ ጦርነት ነው የሚመለሰው። ግን ዳይነስቲው ስርወ መንግስቱን ራሱ ጠብቀው በዛግዌ ሰለሞን መልሶ እንደገና አክሱም ከጠፋ በኋላ ወደ ሸዋ ሄደው እንትን ሲሉ መልሶ የሰለሞን ላይን እንዲዘረጋ በስምምነት ነው ያደረጉት። በመሀላቸው በሃይማኖትም በታሪክም በማንነትም ትልቅ የተጋመደ ማንነት ስላለ ማለት ነው፣ እምነት ስላለ። ስለዚህ ያንን ነገር እንዳይበትን እኔ ኩሽ ነኝ ሳይሆን እኔ አማራ ሴማዊ ነኝ፣ ግን አማራ የሚለው በማንነቴ ሰፋ ሳረገው ኩሽና ሴሜቲክን አጋምዶ የያዘ ነው። ምክንያት ይሄ እኔ ነኝ የምለው አማራነት እነሱንም ይጨምራል በሚለው እነዚህ ሁሉ የተሰሩ ነገሮችን ታሪካችንን ከፋፍሎ ወስዶ የመወስደሰድ ነገር ያ ስለታየኝ ነው ኤግዛክትሊ 2019 ላይ ነው የቀየርኩት ማለት ነው። ያ መሆኑ ደግሞ አሁን ላይ መምቻ ለማድረግ ተሞክሯል በራሳችን ስም በመጡ ሰዎች። በጊዜው ግን በጣም ከፍተኛ እቺ ስም መቀየሯ ብቻ አይደለም፣ ጽሁፎች ተጽፈዋል፣ ክርክሮች ተወጥተው ተደርገዋል። በዛግዌ ላይንም በሰለሞን ኪንግም ደግሞ በሰለሞን ዳይናስቲን በዛግዌም ደግሞ አብረው ተጋምደው መጥተው ብዙ ቦታ የተዋደቁ ጦርነት የተለያየ ቦታ ላይ ማንነታችንን ለማስጠበቅ አገር ለማስጠበቅ የነዚህ ሁሉ ፐርሰናሊቲዎች ዲስከስ ተደርገዋል በጊዜው እና በጊዜው አደገኛ ትርክትን ለማቆም የተደረገ በዛው ደግሞ የቀረ ነገር ነው እና ስለ እስራኤሎቹ ያን ኤግዛምፕል ራፓፕ ለማድረግ
ለዘመናት ተሰደው ዩሮፕ ውስጥ ሲኖሩ ተዋልደው ያ መልካቸው ቆዳቸውን ሊቀየር ችሏል፣ ግን ሴሜቲክነታቸውን አልቀየረውም። ያ ማለት ግን ሙሉ በሙሉ ሴሜቲክ ናቸው ከዩሮፒያን ዘሮች ጋር አሽከናዚ ጁስ የሚባሉበት ምክንያት ለዛ ነው። ለዘመናት ሲዋለዱ የተለያየ አይነት አሁን ጁ ስታዩ ነጭም አለ፣ ጥቁርም አለ፣ ኢንዲያን፣ አፍሪካ የተለያየ አይነት ለምን ለዘመናት በሺዎች ዓመታት በሚቆጠር ነው። ግን ማንነታቸውን ስለሚሞቱለት ማተርናል ሊንካቸውን ትሬስ ሲያደርጉ ስለቆዩ አሁን እነሱ ሴሜቲክ ናቸው። የሚጣላቸውን ሰው ሁሉ አንቲሴሜቲክ ነው የሚሉት። ግን እዛ ውስጥ የተጋመደ ማንነት ደግሞ ከአሪያን ዘሮች ከዩሮፕ እንደየመጡበት ከአፍሪካ ከተለያየ ቦታ ከሚድል ኢስት አለባቸው ማለት ነው። የአማራም ታሪክ ምንድን ነው? አማራ ሴሜቲክ ነው። ግን ብዙ ተጋምዶ አብሮ የኖረው እነዛ ማንነቶች አብረውት የሚኖሩት ከሱ ማንነት ውጭ ሊገለጹም አይችሉ። ምክንያቱም እኔ እንደውም አንድ ጊዜ ከልጅ ተድላ ጋር ዲስከስ ስናደርግ እንደተማርኩት አንድ አይነት እንኳን አይደለም ቋንቋው። በአዊ በኩል የሚነገረው አገውኛ፣ በህምራ በኩል ሌላ ቦታም እንደዚህ አንድ አድርገው አገው ለማለት የሚሞክሩት የራሱ የሆነ ቫራይቲ ያለው የተለያየ አንዱ ከአንዱ ጋር የሚግባባ አይደለም። which means ትልቁ ማንነታቸው ተጋድለው የኖሩበት አማራነት ነው ማለት ነው። ስለዚህ ያ ማለት ግን ቋንቋን የመጨፍለቅ ነገር እንዲጠፋ የማለት ወይ የተለያየ ባህሎችን ያለማወቅ አይደለም። ግን በእነሱ ሰበብ እነዚህ ማንነቶች ተገን በማድረግ ወይ ህወሓት ወይ ኦነግ ወይ ብልጽግና እየመጣ ብዙ ዋጋ አስከፍሎናል። ያ መሆን የለበትም። አንድነትን አጥብቆ እንደውም ለሌላው ሁሉ እኮ እስከ ኢትዮጵያ ድረስ እኮ ያሉ ችግሮችን እኮ በጣም በተስፋ የሚጠበቀው እኮ የአማራው ንቅናቄ ነው አይደል እንዴ? ፋኖ ነው። ስለዚህ እንዴት በውስጡ ላለው አይደርስም ፍትህነት አይደርስም፣ እንኳን ወደፊት ሌላ ድረስ እንደርሳለን የሚል ንቅናቄ ማለት ነው። እና ዳትስ ዋይ በዛ ምክንያት ነው ያን እዛ ጋር እንደዛ ጽፌው የነበረው። አይ ሆፕ በደንብ የገለጽኩት ይመስለኛል። ልክ ነው። እኔ እዚህ ጋር ምን መሰለሽ አንድ አሁን አላውቅም ፑሽባኪውን ሬዘርቬሽን የሚኖረው አስታውሳለሁ። የዛን ጊዜ አማራ አገው ነው አገው አማራ ነው የሚባሉ ሙቭመንቶች ነበሩ እና ይሄ ግን ባይ ዳይሬክሽናል መሆን አለባት አይደለም። አሁን ራሱን እንደ ፖለቲካል ኢንቲቲ ነው የምለው ፖለቲካል አገው የመፈጠር አይነት አዝማሚያ ይታያል። አሁን አገውና አማራ በጣም ኢንተርሚንግል ያደረገ በሚኖሩበት አካባቢዎች በጣም የተዋለደ ኢንፋክት አዘ ፖለቲካል ሶሳይቲን ብታዩ እንደ ካልቸራል ሶሳይቲን ብታዩ ሊትራሊ ምንም ልዩነት የሌለው ማህበረሰብ ነው። አሁን የኢትዮጵያን ህገ መንግስት ወስደሽ ብሔር ብሔረሰብና ህዝብ የሚባልበት መስፈርት አንቀጽ 39 ቁጥር 5 ነው። ከዛ ውጭ የለም። ፕራይሞርዲያል የሆነ ህገ መንግስቱ እንደው እስከ መሬቱ ሄዶ ቆጥሮ ከዚህ ነገር የወጣ ምናምን አይልም። ያው የማንቀበለውን ህገ መንግስት በሱ ስለሆነ አሁን የኦሮሞ ብሔርተኞችም የሚያወሩት ነው እንደ ምሳሌ ማነሳው። እኔ ህገ መንግስቱን አልደግፍም። በአንቀጽ 39 ቁጥር 5 መሰረት አንድ ብሔር ብሔረሰብ ወይ ህዝብ ለመሆን የጋራ ስነ ልቦና፣ የጋራ ታሪክ፣ የጋራ ባህል፣ የተሳሰረ ጣፈንታ፣ ኩታም የሆነ አካባቢ መኖርና ሊንጉስቲክ ግሩፕ የጋራ ቋንቋን ነው እንደ መስፈርት የሚወስደው። አማራ ክልል አሉ ተብለው የተመዘዙት ሰብ ማንነቶች በእነዚህ መመዘኛ ስንወስዳቸው የጋራ ባህል ያለው ነው። የጋራ ይሄም ዳንሱ፣ ሸማው፣ የሚመገበው ምግብ አማርኛ ቋንቋን በጋራ ይናገራልና አገው አማራ ነው፣ አማራ አገው ነው የሚባለው ነገር ከዛ የመጣ ነው። ከአማራ የፖለቲካል ኤሊትስ ለሌላው ማምከኛ የተላከ ፖለቲካል ስቴትመንት መሆኑን እረዳለሁ። ነገር ግን ደግሞ አሁን ላይ ፖለቲካል ህወሓት ሰራሽ ፖለቲካል አገዎች ተፈጥረው ያው ፖለቲካል ቅማንትም ተፈጥሯል እንደምታውቂው። እኔ ፖለቲካል ብራንቹን ነው አድሬስ የማደርገው ውስጥ ችግር የመተንኮስ ንን እንደ አማራው ድክመት ለመጠቀም ሲሞክሩ እናያለን። እና አንዳንድ አማሮች ከዛ ኮንሰርን በተነሳ አሁን ይህንን ፖለቲካል ስቴትመንት በቅንነት ማየት እያቆሙ ትንሽ ኢሞሽናል እየሆኑ ምናምን እየመጡ ነው። እና ከዛ አንጻር ሊሆን ይችላል። ግን አሁን አንቺ እንዳብራራሽ ይሄ ሴሜቲክ ኩሽቲክ የሚለው ለረጅም ጊዜ ሴሜቲክ የሚል ነገር ፔጆች ላይ እንደነበረ አማራው ላይ በተጋረጠው ይሄ አማራ ክልሉን ለመበተን የተጋረጠውን ጥቃት ተከትሎ ሞር ፖለቲካል የሆኑ ስቴትመንቶች እና ምድር ላይ ያለውንም እውነታ ደግሞ
ያገናዘበ መልኩ እንደዚህ አይነት የፖለቲካል ስቴትመንት እንደላክሽ፣ በሌላ መልኩ እንደው እንደ አንድ ማጣቀሻ ወይም ማስረጃ ሰሞኑን ይዤው ልመጣ እችላለሁ። አንድ ፕሮግራም ሰሞኑን አይቼ ነበረ። ኤርሚያስ ለገሰ ከአንድ አዲስ የመጣ ልጅ አለ፣ አዲስ ኦሮሞ እና አያና ከሚባል ሰው ጋር ዲስከስ እያደረገ ሰሞኑን እሱን አስፈተን ዲስከስ እናደርገዋለን። ምን ይላል? ኦሮሞ ደማዊ ማንነት አይደለም ይላል። ባጭሩ በቃ እንደዚህ ብሎ ነው የሚያስቀምጠው እና ወደ ሲቲዝንሺፕ አድጓል። በውስጡ በርካታ ማህበረሰቦች አሉ። ዛሬ ጨፌ ኦሮሚያ ውስጥ ኦሮሞ ነኝ ብለው የሚመሩት ሰዎች ማንነታቸው ወይ በሱ አባባል ወይ አገው ናቸው አለ፣ ወይ ሱማሌ ናቸው አለ። ኦሮሞ ከተለያየ ነገድ ማንነት የተፈጠረ ውቅር ማንነት ነው። ፕራይሞርዲያል ኤሌመንቱ 2% አይሞላም። ኢንፋክት ፕራይሞርዲያል ኤሌመንቱ ጠፍቷል ይላል። እንደዚህ አይነት ፖለቲካ የሚያራምድ የፖለቲካ ኃይል አገው አማራ ነው፣ አማራ አገው ነው ሲባል ሊገርመው አይገባም። አገውና አማራ ለዘመናት ኢንተርሚንግል አድርጎ በጣም ተዋልዶ የኖረ ማህበረሰብ ስለሆነ እና ምናልባት የአንቺም ስቴትሜንት ከዛ አንግል ይመስለኛል። ግን ድንገት ልጨምሪ ከሆነ ማይክ ኦን ያደረግሽው አጠር አድርገሽ ንገሪኝ፣ እድሉን ልስጥሽ፣ ወይ ወደ ሌላ ጥያቄ ይገባ። ልክ ነህ። ኤግዛክትሊ በቃ አንተ እንደተናገርከው ነው። ግን ምንድን ነው በተለያየ ጊዜ የተለያየ ፖለቲካል እንትኑ ስታየው፣ አሁን በአማራ ፖለቲካ ምንም አይነት የአጀንዳ እረፍት እኮ የለም። የራስን ተጠናክረህ ተደራጅተህ በምን መልክ ልመክት የሚለውን እንድትሰራ ለአማራው ማህበረሰብ እድል አልተሰጠውም እና አንድ ጊዜ በሃይማኖት ነው፣ አንድ ጊዜ በእነዚህ ንዑስ ማንነቶች ነው ባላንስድ ያልሆነና ደብል ስታንዳርድ መሆኑን የምታየው። አንድ ጊዜ አሁን ትግራይ ውስጥ ስለ ኩናማ፣ ስለ አገው፣ አሁን ተንቤን አካባቢ ስለ እንደርታ የተለያዩ ትግራይ ውስጥ ስላሉ ማንነቶች አጉልተው በተለይ ደግሞ ከራስ ውስጥ እዛው የሙቭመንቱ አካል ነኝ የሚል ወጥቶ እንዲነህ ሲባባል ሰምተህ አታውቅም። ለምንድን ነው ሁል ጊዜ ያንተን የውስጥ አንድነት የዚህ የዘር ትግል ጨዋታ አስቀያሚነቱ ያንተን የውስጥ አንድነት እያጠነከክ የሌላውን መበተን ነው። ስለዚህ በጣም ደብል ስታንዳርድ በሆነ መንገድ አንተ የውስጥህን ታጠነክራለህ። ሁሉንም የንዑስ ማንነቶች እንደምታከብር፣ ቋንቋ እንደምታከብር፣ ግን ማንነትህ አንድ እንደሆነ በሚል ትገፋለህ። ሌላው ጋር ሲመጣ ግን ከላይ እስከታች እንግዲህ እንደ አማራ ክልል እስከ ስፔሻል ዞን በመስጠት እነሱ ባመጡት ህገ መንግስት መሰረት የመጨረሻውን መብት ኢቨን መሬቱ ራሱ የአማራ ነው አይልም እኮ የነዋሪዎቹ ነው፣ እዚህ ውስጥ የሚኖሩ ህዝቦች ነው የሚለው። ቶታሊ ስቴትለስ ያደረገ የለም። ኦን ቶፕ ኦፍ ዳት ስቲል ፑሽ ያደረጉብናል፣ ግን እሺ ብለን እንቀበላለን እኛ። እነሱ ግን በዛ ጋር ኢቨን ኢን ሪያሊቲ በታሪክ አቻሜለህም ሲናገሩ እንደሰማ ነው። በአጠቃላይ ፕሮፌሰር ሀብታሙም ሌሎችም የተጻፉ መጽሐፎች ላይ ነጋሽ ተክሌም እንግዲህ በጣም ለረጅም ጊዜ ስንሰማቸው የኖር ናቸው። የማንነት በሞጋሳ ኢቨን 90% የሚያክለው እኮ ከሌላ አሲሚሌትድ የሆነ ነው። እነ ፕሮፌሰር ነጋዳ ምንድነው ነጋሶ ራሳቸው ያሉት ምንድነው መመረቂያቸው ላይ ወደ 22 ማንነት እንዳጠፋ ያ በጦረኛ ስርዓቱ መሬት እየወረረ የሚሄደው ካልቸራል እንትናቸው ማለት ነው። በተለይ በፊት የነበረው ወደ ላይ የተስፋፋ የመጣበትን መንገድ ስታየው ማለት ነው። ስለዚህ የእውነትም ብዙ እኮ ማንነቶች እዛ ውስጥ አሉ። ግን ምንድን ነው የሚሉት? ስፔሲፊካሊ አይጠቅሱትም። አይተህ ከሆነ ያለባበሱ እኮ ማአት አይነት አለባበስ እኮ ነው የሚያቀርቡት የኦሮሞ ባህላዊ ልብስ ብለው እና እያንዳንዱን መዘህ ከየትኛው ማንነት እንደመጣ እኮ ማየት ትችላለህ። እንደዛም ሆኖ አንተ ልክ እንዳልከው በሲቲዝንሽፕ ልክ አሳድገውት ሞር ደግሞ ራያም ኦሮሞን ይላሉ፣ እስከ ጎንደር ድረስ ይገባሉ። ኢቨን እስከ ትግራይም አንዳንድ ጊዜ እንደዚህ ቀልድ በሚመስል ነው ሰዎች እየወጡ ይናገሩና ከዛ ፖለቲካል ኃይሉ ደግሞ ከጀርባ ክሌም እያደረገ ይመጣል። ስለዚህ ያንን ስታየው በአጠቃላይ ጨዋታው ምንድን ነው? የራስን የውስጥ አንድነት እያጠነከሩ ሰዎችን ይሄ ስርዓት የሚፈልገው ሰውን በሰውነቱ አይደለም የተቀመጠበትን መሬት ለመውረር ነው። ፉል ስታፕ። ለዛ ነው የኛ ነው የሚለው። ለዛ ነው አይተናል እኮ አሁን ስለ ቅማንት ህዝብ ታሪክ በጣም ያወሩና የተለየ ያደረጉት ሰፖርት ግን የለም አይደለም ህወሓቶች። ምክንያቱም ኦል ዴይ ዋንት በዛ ሰበብ አሲሚሌት ማድረግ ነው መሬቱን እና
አማራ ላይ ግን የአጀንዳ ፑሽ ሲደረግ እሺ ብሎ ተቀብሎ ማስተጋባት ትክክል አይደለም። አሁን ያለንበት የትግል ደረጃ ግን ምንድን ነው የሚያሳየው? ሁሉም ለራሱ የተነሳበት ነው። ስለዚህ እኔ አይን ልትውጠኝ አይደለም ምናምን በሚል ይሄ ፖለቲካል ማንነቱን ፈጽሞ ማወግዛው ነው አሁን በዚህ ሰዓት። ምክንያቱም ለጥሩ ነገር በህልውና በጣም ያሁሉ አገው አማራ ተብሎ ስፔሲፊካሊ ለየብቻ ነው የተመዘገበው። የተንኮላቸው አንዱ አካል ቤኒሻንጉል ውስጥ በጣም አብሮ ነው የተጨፈጨፈው። በአገውነት የተመዘገበውም በአማራነት የተመዘገበውም ጥቂት አገውኛ ብቻ የሚያወራሉ፣ አብዛኞቹ ግን አማርኛ ነው የሚያወሩት። ሁለቱም አማራም አገው የሚባለውም ግን ለመጨፍጨፍ ሲሆን በዛ ማንነት እየተጨፈጨፍክ ግን የሆነ ወስዶ ክልል ለማድረግ ብቻ ጥቅም ላይ የሚያውልህ ከሆነ ይሄ የአማራ ትግል ስለሆነ ስላልሆነ ሳይሆን ይሄ የፖለቲካል ራስን መሸጥ ነው። ስለዚህ ይሄ ፖለቲካል ሙቭመንቶቹ ሙሉ በሙሉ ጭራሽ ሊኖሩ የማይገባቸው አንተ ያነሳቸው ብዬ ነው የማስበው። ራስን ማስጨፍጨፊያ መንገድ ሌላውንም አገው ነኝ የሚለውንም አማራ ነኝ የሚለውንም መንገድ ስለሆነ ይሄ ፖለቲካል ሙቭመንቱ ኮምፕሊትሊ ዲስማንትል መሆን ያለበት ነው። ለምን ከውስጥ የመጣ ሳይሆን ከላይ መጀመሪያ በህዋት ተጀምሮ ከዛ በኦነግና በብልጽግና መጠቀሚያ ሆኖ የመጣ ነው። ስለዚህ በራሴ እታገላለሁ የሚል እንደዚ አይነት ማንነት ያለው ካለ የግድ አማራ አሁን የሚለው የለም። በአሁኑ ሰዓት አማራ አሁን እንደዚህ አይነት እንትን የሚልበት የሚንከባከብበት ጊዜ አይደለም። ራሱን የሚያድንበት ሰዓት ነው። በድሮን እየተጨፈጨፈ ነው። ሌላ ቦታ ፋኖ መጣል እያለ እያነሳሳ የሌሎች ክልሎች እንትኖችን ለማስገደል ትልልቅ ካምፔን እየተደረገ ነው። ስለዚህ አሁን ያለንበትና የዛሬ 2 ዓመት የተለያየ ነው። አሁን መዳኛው የፋኖነት መሆኑን የተረዳ ሁሉ አማራ ሆነ አልሆነ ኦንቦርድ ሆኖ ማገዝ አለበት ራሱ ለመዳን ሲል ማለት ነው። አማራ የሆነ ደግሞ እንደዚህ አይነት አጀንዳ ፋኖ ላይ መጫን የለበትም አሁን ባለንበት ሰዓት ማለት ነው። በፊት ያኔ ግን የብአዴንም እዛ አካባቢ መሳሪያነት ቫያብል ስለነበረ መጠቀሚያ እያደረጉ ብዙ ነገር ህዝባችን ላይ ኢምፖዝ ያደረጉ ስለነበረ እንዳሁኑ ፋኖ ሳይበትናቸው ኢምፖርታንት ነበር ይሄን አጀንዳ አለመቀበል በጊዜው ማለት ነው። ቴንኪዩ። አይ እኔም የምስማማው ነው አብዛኛው ነገር የተናገርሽው። ምናልባት እዚህ ውስጥ የሚያደምጡን ሰዎች ይህንን የፖለቲካ አይዲዮሎጂ የሚያራምዱ ካሉ በተለይ ፖለቲካል አገው በጣም ሲውሳይዳል ነው። አሁን የኦሮሞ ብሔርተኝነት ቃል በቃል እንደሚነግረን ደማዊ ማንነት የለውም። ኦሮሞ በቀለ ገርባን ወይም ደግሞ ወደ ወለጋ አካባቢ መተን ምን አይነት የብሔር መዋቅር እንዳለው በተለያየ ጊዜ አይተናል። በታሪክ አጋጣሚ የኢትዮጵያ ፕሬዝዳንት የነበሩት ዶክተር ነጋሶ ጭምር ጥንታዊ ማንነታቸውን የነጋሶ መንገድ ላይ ዘርዝረው ጽፈውታል። የዳሞታ ነባር ነገድ ተወላጅ የጠፍሮ 7ኛ የልጅ ልጅ ናቸው። ግን እሳቸው አሁን ላይ በስነ ልቦና ኦሮሞ ስለሆኑ የሚናገሩት ኦሮምኛ ቋንቋ ስለሆነ ፌቨሬት ምግባቸው ቆጭቆጫ ምናምን የኦሮሞ ተብሎ የሚታወቁ የባህል ምግቦች ስለሆኑ ፖለቲካሊ ራሳቸውን እንደ ኦሮሞ ስለሚገልጹ ያው ኦሮሞ ነኝ ነው የሚሉት። ግን የዘር ሐረጋቸውን ተንትነው ሲጽፉት የጠፍሮ 7ኛ ልጅ የዳሞታ ተወላጅ ናቸው። ትግራይም አካባቢ አንቺ እንዳልሽው ነው። ትግራይ ውስጥ የተለያዩ ሰብ ማንነቶች አሉ በጎላ ደረጃ። ትግራይ ውስጥ እንዲህ አይነት ነገሮች ጎልተው ሲወሩ አናይም። ኦሮሚያ ወርጂ የሚባል ማህበረሰብን በ2007 እንደ ወርጂ የተቆጠረን ማህበረሰብ አሁን ላይ አይ እናንተ ኦሮሞ ናችሁ የወርጂ ኦሮሞ ናችሁ አሏቸው። ኮምፕሊትሊ ከቤት ቆጠራ ላይ ፋቋቸው። አሁን ኦሮሚያ ውስጥ የሞጋሳ ምህላ የሚባል አለ። ባለፈው በደንብ አይተነዋል የዶክተር ነጋሶን ታሪክ ስናወራ። በሞጋሳ ሙሉ ለሙሉ ማንነት ተለውጦ ኦሮሞ ነህ የተባለው ያውቀዋል ኦሮሞ እንዳልሆነ። ፕራይሞርዲያል ኤሌመንቱ በቀደም ለታ የኦሮሞ ልጅ ራሱ እንደተነተነው አሁን በኦፒዲዮ ውስጥ ያሉ ሰዎች ቢመረመሩ ወይ አማራ ናቸው በጉልበት ወደ ኦሮሞነት የተለወጡ አቅራቢያቸው ወዳለው ማንነት ወይም በታሪክ የኦሮሞ ብሔርተኝነት ያጠፋቸውን ነገዶች አውጥቶ የዛ ነገድ ጥርቅም ነው ዛሬ አሁን እንግዲህ ጨፌ ኦሮሚያ ውስጥ እየመራን ያለው እና አሁን አማራ ክልል ላይ መጥተው ለዘመናት በታሪክም በምንም የአማራው ክልል ደግሞ በጣም ይለያል። አገውና አማራ አሁን ፖለቲካል አገው ሆኖ የመጣው በጣም ሲውሳይዳል የሆነ ኃይል ነው። የባንዳነት ባህሪም ያለው ነው።
ከዛ በተረፈ እዚህ ፕላትፎርም ላይ እንኳን በጣም ራሳቸውን ቤተሰቦቻቸው በተወሰነ ደረጃ አገውኛ የሚናገሩ ነገር ግን አንቺ እንዳልኩ ቅድም እጣ ፈንታው በዚህ የብሔር ፌዴራሊዝም የስነ ልቦና ታሪክ ኩታገጠም አሰፋፈር ሊንጉስቲክ ነገር ነው የሚታየውና በሱ ዴፊኒሽን መሰረት አማራ ተብለው የተጨፈጨፉ እኛም ደግሞ የጮህንላቸው ለምሳሌ መተከል ላይ ሲጨፈጨፍ አማራ ጄኖሳይድ ብለን ነው አይደል? ኢን ጀነራል እዛ ውስጥ አገውኛ ቋንቋ የሚናገሩ ሰዎች በጥቂቱ ሊኖሩበት ይችላሉ። በጠላት እይታ እነዚህ ሰዎች አማራ ናቸው ብሎ ስለሚያይ ነው አማራ አገው ነው አገው አማራ ነው የሚለው ነገር እና በአማራ ደረጃ አይ ቲንክ ኦሮሞ 60 እና 65 ብሔሮችን በውስጡ በጣም የሚለዩ የራሳቸው ቋንቋ ያላቸው እንግዲህ ከእነሱ እንደሚሉት ኩሼቲክ ይላሉ፣ ግን በተወሰነ መልኩ እሱም ልክ አይደለም። ኩሼቲክ ነኝ ብሎ ከአክሱም በ8ኛው ክፍለ ዘመን የመጡትን እነ ዛይና እነ ጋሮን ጭምር ኦሮሞ ናችሁ ብለው ደፍጥጠው በሚሄዱበት ሀገር ውስጥ የአማራ ፖለቲካ የሚሰሩ ሰዎች ሞር አማራ ክልል ውስጥ ያሉ ጥንንጥ ነገር እያጎሉ ዲቪዚቭ ወደሆነ ነገር ለምን እንደሚካሄድ አይገባኝም። በእርግጥ አንዳንድ ፖለቲካዊ የሆኑ ጫናዎች እንዳሉ እንረዳለን፣ ግን ፖለቲካውን ጫናውንም እያከምን ከሌላው ከትግሬው ወይ ከኦሮሞ የተለየ እኛ ውስጥ አጉልተን የምናወጣው ሌላ ፖለቲካዊ ነገሮች የሉም እና እንደው በሌላ መድረክ ላይ አድሬስ መደረግ የነበረበት ነው። ግን እንደው ይሄንን እድል ልጠቀም ብዬ ነው። በቀጣይ ወደ ቀጣይ ጥያቄ ሲሄድ እንደው አጠር እያደረግን እንሄድበታለን ኮንቴክስቱን ላለመሳት ያህል። አዲሃንን ጆይን አደረግሽ፣ ከዛ በኋላ ለውጥ መጣ። ያው አዲሃንን ለድጋፍ ምናምን የሰራችሁት ነገር አለ። ለውጥ መጣና የአዲሃን ጦር ወደ ኢትዮጵያ እንዲገባ አላውቅም እንግዲህ በምን ደረጃ ተስማማችሁ። የአዲሃን የራሱ አመራር ነበረው ምናምን ብዬ አስዩም ላድርግና አሁን አንዳንዶች ምን ይላሉ? አንድ በተለይ ፎቶሽን አወጡና ከንጉሱ ጥላሁን ጋር ስትጨባበጡ ይሁን ወይ ኤርፖርት አካባቢ ይመስለኛል እሱን አወጡና ይሄ ጉዞ አዲሃንን ለብአዴን ስትሸጥ ነው ይላሉ። አዲሃንን ለብአዴን ሸጣለች የሚለውን ክስ እንዴት አድሬስ ታደርጊልናለሽ? በወቅቱ የነበረው ዲሞቢላይዜሽን ስራ ይመስለኛል የተሰራው እና የአዲሃን ወታደሮች ያመኑበት ዲሞቢላይዜሽን ነው። ከሆነም ካልነበረም የአንቺ ኢንቮልቭመንት እዛ ውስጥ ምንድን ነው? የብአዴን ሰዎች እስከ የወጣው ፎቶ ምን ያህል ከኮንቴክስቱ ጋር ይገናኛል? እሱን መልስ ስጭ። እሺ፣ አመሰግናለሁኝ። በጊዜው አይ ቲንክ ሁላችን የምናስታውሰው ይመስለኛል እንግዲህ 2018 ከዛ በፊት ከፍተኛ ጫና ነበር፣ ሬዚስተንስ ነበር እንደምታውቁት ለ2 ዓመት ያህል በከፋኝም በተለያየ አገር ውስጥ ባሉ በአይደንቲቲ ኮሚቴዎችም በሌላውም ደግሞ አማራ ሬዚስተንስ በሚለው ማለት ነው የትጥቅ ትግል አገር ውስጥ በጣም የተፋፋመበት፣ በዚህ መሀል ደግሞ ኤርትራ ያሉ ታጣቂ ቡድኖች የተለያየ ኦፐሬሽን የሚሰሩበት ነበረ። ይሄ ማለት ያው አብዛኛው ተወስዶ እንደ ግንቦት 7 ሪፖርት ይደረግ ስለነበረ ይሄ አንድ ቀን ራሱን የቻለ ለራሱ ፕሮግራም ይዘን ሜቢ አብረውኛ ጊዜ ይሰሩ የነበሩ ሰዎች አሁን ጊዜው ነው ካሉ የተለያዩ ይልከናቸው የነበረውን ኒውሶች እንዴት ተገልብጠው ግንቦት 7 ተብለው እንደተነበቡ ሜቢ ለህዝብ እናቀርበው ይሆናል። ግን ያ ሁሉ የህዝብ ትግል እና መነቃነቅ በኦሮሞ ፕሮቴስት የሚል ከፍተኛ ደግሞ ሌላ ጀዋር ይመራው የነበረ ሌላ ደግሞ አድቮካሲ ስራ አጌንስት የህወሓት ሌዱ የፒአርዲኤፍ መንግስት የተደረገ ነበር እና ኦልሞስት የስርዓት ለውጥ ሊያመጣ በሚመስል ሁኔታ ኦፐሬሽኖች ብዙ አዲሃንም የሚሰራበት ጊዜ ነበረ። ውጭ ያሉ የአማራ ሲቪክ ኦርጋናይዜሽኖች ሙቭ ያደርጋሉ። ግን ለውጥ የሚባል ነገር ተብሎ ሲመጣ የመጀመሪያው የተደረገው አንዱ ነገር ታስታውሱ ከሆነ ከኤርትራ ጋር ኖርማላይዝ ማድረግ ነው።
እንደውም አብይ ኖቤል ፕራይዙን የተሸለመበት ምክንያት የተባለው ምንድን ነው? ለረዥም ጊዜ ኖ ዋር ኖ ፒስ ውስጥ የነበሩትን የኤርትራና የኢትዮጵያና ሀገራት እንግዲህ ወደ ሰላም ኖርማላይዝ ለማድረግ ችሏል በሚል ነው የምታስታውሱ ከሆነ። ስለዚህ የታጣቂ ኃይሎች ከኤርትራ ይውጡ የሚለው ውሳኔ የተወሰነው ከዛ ሰላም ንግግር የወጣ ነው እና በዛ ምክንያት ሆስት አገር የነበረችው ኤርትራ ኢትዮጵያን በተለያየ የአማራው አዲሃን ብቻ ሳይሆን ማንኛውም ኦነግም ይሁን የትግራይ ንቅናቄ ይባል የነበረውም ይሁን የጋምቤላም ይሁን በሁሉም በተለያየ አይነት መልክ ነበረ መዓት ታጣቂዎች እና ድርጅቶች የነበሩት። ለሁሉም ልቀቁ የሚል ነገር አቀረበች ማለት ነው ሆስት አገሯ። ይህ ሁል ጊዜ ከሰላም ንግግር በኋላ የሚመጣ ነገር ነው። ብዙ የሚያስደንቅ አይደለም። ሰላም ሲዋዋሉ ሁለት ሀገሮች አንደኛው የአንደኛውን ተቃዋሚ ሆስት ላያደርግ የሚነጋገሩት ፊት ለፊት ባይነገረንም አይኖ ብዙ ሰው በተለይ ህወሓቶች ኮምፕሌን የሚያደርጉት ትዝ ይላችሁ እንደሆነ በምን ተርም እንደሆነ አልተነገረንም የሚል ነው። ሙሉ በሙሉ ያ ተርም ግልጽ አደረገ ብዬ አላምንም። አሁንም ቢሆን አብይ ምን እንደተነጋገረ ግን ይሄ ኦብቪየስ ስለሆነ መገመት የሚያቅተው ሰው መቼስ አይመስለኝም። ሰላም ብለው ሲያመጡ ታጣቂ ኃይሎችን ወይም ደግሞ አንዱ ሀገር አንዱን ሊያስወጋ የሚችል አደረጃጀቶችን ሆስት ላይ ያደረጉ ተስማምተው ነው። በዛ ምክንያት እንዳልኳችሁ ቀድመው ለመሄድ በጣም ኦልሞስት ፖለቲካል ስራውን ቀድሞ የጨረሱ እንደነ ግንቦት ሰባት አይነቶቹ አይደለም ታጣቂን ማስወጣት አይደለም ኢትዮጵያ ላይ ያለውን ሌሎች ተቃዋሚዎች አንድ አድርገው ጨፍልቀው ኢዜማ ብለው ለስርዓቱ ያስረከቡ ናቸው። ስለዚህ ብዙም ሬዚስተንስ የነበረ አይመስለኝም በዛኛው በኩል። ሌሎችም የተለያዩ አይ ቲንክ ሞላ የሚባል ሰው ነበር የሚመራቸው ትዝ ይለኛል። የትግራይ ንቅናቄ የሚባሉት ደግሞ የቲፒዲ የሚባሉት እንደውም ቀድሞ ነው ጠፍቶ የገባው ወታደሮቹ ይዞ ማለት ነው ወደ ኢትዮጵያ እና የቀሩት ሁለቱ በጣም ያንገራገሩት እንደውም አዲሃንና ኦነግ ነበሩ። ኦነግ ያው እንግዲህ ከዚህ በፊት የሰጠውን ምክንያት እዛ ጋር ሰጥቻችኋለሁ። አዲሃን ግን ይሄ ለውጥ ለአማራ አይደለም የመጣው በሚል እንደውም ሶስተኛ አገር ላይ ብዙ ተሞክሯል። ላስት እኔ ዴሊጌት ሆኚ የሚል ኮማንደሩ ጥያቄ እስከሚያቀርብልኝ ድረስ ከዛ በፊት ሌሎች ሰዎች ይመላለሱ ነበር እና ሶስተኛ ሀገር ቻንስ ሊሆን እንደሚችል በጣም ፖለቲካል የነቁ ናቸው የአዲሃን ወታደሮች አብዛኞቹ። ጥቂት አመራሮቹ ላይ የደረሰው አሳዛኝ ነገር አሁን እዚህ ጋር እነግርሃለሁኝ። ይሄ ለብአዴን ነው የሚለው ከየት እንደመጣ ግን መጨረሻ ላይ ምርጫ አልነበረም። ያላቸው አማራጭ ወይ እየተደበቁ እየጠፉ በሊቢያ በረሃ ውስጥ በየራስ ለመበተን መሞከር፣ ሌላው ደግሞ ኦነግም ሆነ ሌላው ኃይል በአጠቃላይ ሰላም ተብሎ አገሩ ላይ ሲገባ እወክላለሁ ላለው ህዝብ ተገን ነው የሚሆነው። ስለዚህ እነዚህ ሰዎች ቆርጠው የወጡት ለህዝባቸው ተገን ለመሆን ነው እና አሁን ኢምባላንስ ይፈጠራል። ሁሉም ተቃዋሚ ነኝ የሚል ታጣቂ ኃይል ወደ ህዝቡ መሀል ሲገባ እነሱ በበረሃ ላይ ተበታትነው ቢቀሩ ደግሞ አንዳንድ ዲስከስ ከተደረገው ነገር ማለት ነው ወደፊት አማራ ላይ ለሚመጣው ህልውና፣ ምክንያቱም መቼስ ብዥታ የለብንም ኦነግ ኢትዮጵያ ውስጥ ከነጥጥቁ ገባ ማለት ምን ሊያመጣ እንደሚችል ወደፊት ወይ በራሱ ምክንያት ወይ ደግሞ እመራለሁ የሚለው ኦህዴድ በሚጫወተው ጨዋታ ማለት ነው። ስለዚህ እነሱም ደጀን ለመሆን እንደሚገቡ ሲወሰን ማለት ነው እዛው ባለው ውስጥ አወራር በከፍተኛ ግፊትም ስለነበረ እዛ ሆኖ መቀጠል ስለማይቻል ኤርትራ ውስጥ በነበረው ኢንተርናሽናል በተነገረው ሰላም የማውረድ ስምምነት ምክንያት ሰዎች ሄደው ነበረ። 3 ሰዎች ኦልሬዲ። መጨረሻ ላይ ግን እሷም ብትሆን ታስፈልጋለች ትምጣ ብለው እንደ እሑድ ወደ አስመራ ትኬት ቆርጬ ለመሄድ እንደ አርብ ነው 2 ቀን ብቻ ሲቀረው ነው ተደውሎ የተነገረኝ እና ላስት ሚኒት ሆነ። እንዴት ነው ይሄን የማደርገው? ቤትም አልተናገርኩ ምናምን ስል እስከዛሬ በረድተሽ ወንድሞችሽን አሁን በዚህ ሰዓት ላይ ትክክለኛ የሆነ ተርምስ ወይ ደግሞ ምንም ነገር ቢሆን እንኳን በዛ ብለን መሄዳችን የሚያስፈልገውን ነገር ለመነጋገር አትሊስት አንዳችን ማናየውን አንዳችን እንድናይ ይሆናል በሚል በጣም ላስት ሚኒት ነው እኔ አድድ የሆንኩት። እንደውም እሺ ብዬ ሌላ ጥያቄ አልጠየቅኩኝም። አሴቲዝ በጣም ነበር የሚቆጨኝ። በተባብሮ ሁሉም አማራ ረድቶት ቢሆን ያዝናለሁ። ግን
ያው የጊዜው ጉዳይ ነው። በጊዜው በጣም በሰላማዊ ትግልም ብዙ የሚያምኑም ስለነበሩ ብቻ ተነስቼ ሄድኩኝ ማለት ነው። ሄጄ በደንብ ተነጋገርን። አስመራ እንዳሁኑ አይደለም። በነገራችን ላይ ልነግርህ የምፈልገው ይሄ ወኪል ስትሆን ምናምን ቀጥታ ለድርጅቱ ነው ሪክሩትድ የምትሆነው እንጂ ሌላ ድርጅት ሆነ የከሌን ውክልና ወስጃለሁ ብሎ የተበታተነ ነገር የለም። አንድ ድርጅት ውስጥ ስትሰራ የዛ ድርጅት ሪክሩትድ ሆነህ ነው ከተወጣው ከተባለው እዛ ከተነገረው ሴንትራሊ ከተነጋገርከው ነገር ውጭ ወጥተህ እዛ ሄደህ የምትነጋገረው ምንም ነገር የለም። ቤዚካሊ አስመራ ሄደን አስመራ የእነሱ አመራር እኛ ድጋፍ ሰጪ ነን ማለት ነው። በውጭ ድጋፍ ሰጪ እነሱ ራሳቸው ውጭ ሆነው ይህንን ጉዳይ ሊነጋገሩ ስለማይችሉ ዲፕሎማቲካሊ አድቮካሲ ላይ እነሱ የሚሉትን ነገር ማስፈጸም ነው። ኦፍኮርስ እንደ አባል ድጋፍ ሰጪን ብንሆን የሚመስለንን እንመክራለን፣ ከፈለጉ ይወስዱታል ማለት ነው። እና ተነጋገርን። ቤዚክ ላይኖች ማለት በዛ ሰዓት ሊደረግ የሚችለው ሆስት ሀገር ውጡ እያለች ስለሆነ መጠየቅ የሚቻለውን ያህል የውስጥ ንግግር አድርገን ሙሉ ፕሮግራም ማድረግ ይቻላል። ግን እኔ ብቻዬን ወጥቼ መናገር አልችልም። አሁን አንደኛ ነገር እኔ በአሁኑ ሰዓት ያን አይነት ፖዚሽን ስለሌለኝ ሌሎች ከነበሩት ጋር ሙሉ ምን ተባለ ምናምን የሚለውን ዲስከስ ማድረግ ይቻላል። ቤዚካሊ ግን ያው ደግፈዋለሁ የምትለውን ሰው በሚጠቅም መልኩ ይሄ ቢደረግ ተብሎ ሴንትራሊ ተነጋግረን ሄድነውን ያቀረብ ነው። እኛ ብቻ አይደለንም። መዓት መሬት ላይ ወታደር ምናምን የሚያግዙ ሰዎች ሳይሆኑ በተለያየ ሁኔታ ሪፎርም ተብሎ መዓት ሰው ነው ከውጭ ፖለቲካሊም በአድቮካሲም ድርጅት በመርዳትም ይንቀሳቀስ የነበረ ኢትዮጵያ ገብቶ የነበረው ማለት ነው። ለረዥም ጊዜ ነው። ግማሹ ሲሄድ ግማሹ ሲመጣ አይ ቲንክ ለ6 ለ7 ወር ድረስ ከሌ ኢትዮጵያ ገባ ይባል ነበረ እና በአሁኑ ሰዓት ላይ አዶኖ በጣም ጥቂት ያልገቡ በዛን ጊዜ በዚህ መጠን ይንቀሳቀሱ የነበሮች ጥቂት ድርጅቶች ናቸው ብዬ ነው የማስበው። ኤኒዌይ ግን ይሄ ምርጫ ያለው ጉዳይ አልነበረም። ታጣቂ ኃይሉ ወይ ወደ በረሃ መበተን ወደ ሌላ ሀገር አቋርጦ ለመሄድ በሊቢያ ምናምን መበተን ያለው እድል ወይ ደግሞ ኤርትራን ለቆ መውጣት ስለነበረበት ለህዝቡ ደጀን ለመሆን ለሚመጣው ለወደፊት ነገር ይሄ ለአማራ የመጣ ለውጥ ነው ብሎ ስላላመነ ወደ ኢትዮጵያ እንዲገባ ተላክን፣ ተነጋገርን። መጀመሪያ ከአስመራ አዲስ አበባ ሄድን። ከአዲስ አበባ ባህር ዳር ሄድን። በኖርማል ፍላይት ማለት ነው፣ ቻርተርድ ምናምን አይደለም። ስንሄድ ኦብቪየስሊ ልነጋገር የምንሄደው ከክልሉ ምንድነው አስተዳዳሪዎች ጋር ነው። ስለዚህ እዛ ያገኘነው ማን ነው? ገዱን በጊዜው ንጉሱ ጥላሁን ካልተሳሳትኩኝ የክልሉ ፒአር ይሁን ምናምን ወደ ፌዴራል አልመጣም ነበረ። ሌላ እዛው ኤርፖርት ላይ ብናልፈን አግኝተነዋል። አዲስ አበባ አልመጣም ነበር የዛን ጊዜ። አብዛኛውን ነገር ከዛ በኋላ ግን አዲስ አበባ ምክትል ጠቅላይ ሚኒስትሩን ደመቀ ዘውዱን ደመቀ መኮንንን አግኝተናል። አብዛኛው ግን ቴክኒካሊ የሚመጡ ከሆነ በምን መንገድ ነው ሴፍቲያቸው በሚል ጀነራሎችን ያገኘ ነው። ምክንያቱም ይሄ ወታደር ይሄኛው ፖለቲካሊ የተለየ ነገር ፖለቲካ ፓርቲ ይሁኑ ምን ይሁኑ መጥተው የሚወስኑት ሌላ ነገር ነው። ትልቁ አንገብጋቢው የነበረው በወልቃይት በኩል ስለነበር የዛን ጊዜ ደግሞ በህወሓት ቁጥጥር ስር ስለነበረ በምን መንገድ ነው በዛ ውስጥ አቋርጦ የሚሄዱት? በፕሌን ለምንድን ነው የማይመጡት? በቃ ትልቁ ይቅርታ አሰማለሁኝ። ትልቁ የነበረው ኮንቴንሽስ እና እኛ ያሳሰበን የነበረው ነገር ህወሓት በሚቆጣጠረው ቴሪቶሪ ከሆነ የሚመጡት ይሄ በጣም የሚጠሉት ኃይል ማለት ነው። በመለስ በውስጥ መመሪያ የአዲሃን ሰው ሲያዝ ግንቦት 7 እያላችሁ ሪፖርት አድርጉ ነበር የሚባለው። አሁን ያልታወቁ ኃይሎች ሁሉንም ሰው ይሉ እንደነበረው በየቦታው ሰው ሲገደል ምን ሲል በተለይ ለውጡ ከመጣ በኋላ ማን ምን እንዳደረገ አይታወቅም ነበር ትዝ እንደሚላችሁ እና በዛ ሌቭል ነው አማራ በትጥቅ ሌቭል የዛን ጊዜ ጀምሮ ተደራጅቷል እንዲባል ስለማይፈልጉ አዲያን የሚባል ነገር ኤግዚስተንሱ እንዲታወቅ አይፈለግም ነበረ እና እኛ ያንን ጥላቻ ስለምናቅ ትልቁ ሌላው ውስጥ ገብተው ያው ራሳቸው ብዙ ነገር ቤዚክ ነገሮች ተነጋግረናል። ግን የመምጫ ሴፍቲያቸውን በተመለከተ
ጀነራል ሀሰን የሚባል ነበር። ሌላ ደግሞ ሌላ አንድ ጀነራል ነበረ። ከበቃ ከመከላከያዎቹ ሰዎች እሱን ላይ ነበረ ያተኮር ነው። በተረፈ ግን መጨረሻ ላይ ልክ ነው የተወሰኑ ሰዎች ተገንጥለው ከባዴን ጋር ተቀላቅለዋል። ፎርሱ እንዳለ ባዴን ውስጥ አልገባም። በነገራችን ላይ ፎርሱ አብዛኛው ሲመጣም በፊት ለፊት ያንን ካለማመናችን የተነሳ በፊት ለፊት ዩኒፎርም ለብሶ የገባው የፎርሱ የተወሰነዋ፣ ሌላው በሲቪሊያን ዝም ብሎ ወደ ማህበረሰቡ እንዲቀላቀል ነው የተደረገው። ለማህበረሰቡ ደጀን እንዲሆን በየቦታው ማለት ነው። ምክንያቱም የሆነ መንገድ ላይ የሚጨርሷቸው ነበር። እውነት ለመናገር የመሰለን እኛ በጣም ነበረ ፍርሃት ውስጥ የነበር ነው። እና የተወሰነው ሲገባ እንግዲህ ምንድነው በልዩ ኃይል ገብቶ እንዲያገለግል በቃ ለህዝቡ ደጀን እንዲሆን፣ አመራር ላይ ያሉትም ደግሞ ፖለቲካል ፓርቲያቸውን አብንም የሚንቀሳቀስበት ጊዜ ነበረ አስመዝግበው በተቻለ መጠን ተቃዋሚ ከሚሉ ፖለቲካል ፓርቲዎች ጋር እየተባበሩ በተለይ ከአብን ጋር እንዲሰሩ በጊዜው በጣም ሁሉም የአማራ የሚጓጓለት እንትን ነበረ። ዶክተር ደሳለኝን የዛን ጊዜ በዛ ትሪፕ ስንሄድን ያገኘ ነው። አሳዛኝ በሆነ ሁኔታ ከኛ ጋር ሊደራደር ከመጣ ሰው ከአውሮፓ አቶ ማተብ የሚባል በፊት ግንቦት ሰባት የነበረ ሰው ነበረ። ይህ ሰው ለጊዜው ከግንቦት ሰባት የእናንተ ትግል ይሻላል፣ እናንተን ሲያችሁ ጠንካራ ናችሁ ምናምን በሚል ነበረ ጆይን ያደረጋቸው እና አብሮን ከሄደው ያ ሰው ከሄደው ውስጥ እኛ ወደ ስራችን መመለስ አለብን። ጥቂት መነጋገር ያለበትን ነገር ተናግረን አስመራ ሄደን የተነጋገርንበትን አስረድተን ወደ ሀገራችን ተመለስን። ያ ባይሆንና ሰው ኃይሉን ሸጠን ቢሆን ኖሮ እንደነ ፕሮፌሰር ነጋ ኃይሉን ያንን ሸጠው ሄደው ነው አይደል እንዴ ስልጣን ተካፍለው ቁጭ ያሉት። ያን አይደለም ያደረግነው። እኛም በሁሉም ወደ ሀገሩ ሲመለስ ለህዝባቸው ደጀን በሚሆኑበት ሁኔታ ተነጋግረን መተን ያ ሰው በሚያሳዝን ሁኔታ ተመልሶ ሄዶ ከዛ በፊትም ብዙ የመከፋፈል ስራዎች ሰርቶ ነበረ። ይሄ አዲሃን አሁን ወደ ማልመጣበት የአማራ ድርጅቶች ወደ አንድ ይምጡ በሚባልበት ጊዜ የተወሰኑ ነገሮች ከጀርባ ሰርቶ ከግንቦት ሰባት የወጣ የአማራ ወጣቶች ንቅናቄ ምናምን ከሚል ጋር የተቀላቀለ ለማስመሰል አንዳንድ ስራዎች ተሰርተው ነበረ። እሱንም ያው አክሽፎ ነው አዲሃን ወደፊት ሄዶ የነበረው። ግን ያን ፕሬዠር በማድረግ የተወሰኑት ከላይ ቶፕ ያሉት የንቅናቄው ሰዎች ከባዴን ጋር ተቀላቀልን ብለው እንዲቀላቀሉ አይነት የፖለቲካ ስራ ሰርቷል። ኢንዲ ኤንድ ግን አብዛኛው ተሰብስቦ ግን ያን ሪጀክት አድርጎ ተቃዋሚ ሆኖ ነው የቀጠለው የቀረው። አሁን ፋኖ ውስጥ እኔ እንጃ ባለሳሳት እንደው ቢያንስ አንድ አራተኛ ወይ አንድ ሶስተኛ ወይ ከዛ እንደው በጣም ይሄን ነው የማይባል ትልቅ ኃይል አዲያን የነበረ ተቀላቅሎ አብሮ ለህዝቡ ደጀን ሆኖ እየታገለ ነው። ለምን ቶፕ ስልጠና ያለው አርምድ የሆነ ፖለቲካው የአማራን እንትን ድሮ ገና በትጥቅ ትግል እንደሆነ የገባው የሚገርም ለንቅናቄው እርሾ የሚሆን ለፋኖ ድጋፍ የሚሆን በየቦታው ሁሉ ደግሞ ከየመጣበት ቦታ ሁሉ ተመልሶ ከህብረተሰቡ ጋር ተቀላቅሎ የነበረ ስለሆነ የዚህ የአሁኑ የፋኖ ጥንካሬያችን ቤዚስ ነው የሆነው። እነዛ ጥቂቶችም ገብተው ከነበረውት ውስጥ የተወሰኑትን ራሳቸው አስረው አምነው ስለማያምኗቸው ያለበት ሁኔታ ነበረ። በዛ በመበሳጨታችን ኮምፕሊትሊ ውጭ ያለ ነው ኮምፕሊት የሆነ ግንኙነት ነበረ በጊዜው ያቆምነው። የተወሰኑት ተቀላቀሉ የሚል ዜና ስናይ ማለት ነው። ግን ቤዚካሊ ለረዥም ጊዜ ሲያጠምዳቸው የነበረ የዛ የግንቦት ሰባት እጅ ነው ያንን ሊያደርግ የቻለው። ብዙም ደግሞ ሊደንቀን አይገባም። ግንቦት ሰባት ሲመጣ ትልቁ ኦነግ ኦሮሚያን ኦልሞስት እንደሚረከብ ገብቷቸዋል እና የነሱ ፖለቲካ ቤዚስ ሊያደርጉ የፈለጉት አማራ ክልልን ነው። ያን ለማድረግ ደግሞ ትክክለኛ አማራዊ ድርጅቶችም ሆኑ ግለሰቦች ታሪኩን የሚያውቁም እንዲኖሩ አልተፈቀደም። አይታችሁ ከሆነ መጨረሻ ላይ እንግዲህ ለመገደል አበቃው እንጂ እና አበራዳሙ ግንቦት ሰባት የነበሩ ሰዎች ናቸው። እነሱ ናቸው ስልጣን ራሱ የተሰጣቸው ክልሉ ላይ ማለት ነው። እና ቁጭ ብለን ስናጤነው እና ስናየው እንደተባለው ጠቅላላ ገብቶ የገባ ሳይሆን ጥቂት ሰዎች ነበሩ ከላይ ገብቶ የተቀላቀሉት። ድርጅቱ ግን አብዛኛው ታጣቂ የህዝቡ ደጀን ሆኖ ቀጥሏል። አሁንም የፋኖ ደጀን ነው፣ ፋኖ ነው። በፊት ለፊት ገብተው የሚያገለግሉትን ታጋይ ወንድሞቻቸው ታስረው ተሰቃይተው የነበሩ ሰዎች በፊት ለፊት ደብዳቤ ጽፈው አውግዘዋቸዋል። ለዚህ እንደ ኤግዛምፕል የምሰጠው አንድ ተስፋሁን የሚባል የአዲሃን የነበረ ሰው አሁን እንደ ባለስልጣን በአዴን ውስጥ ገብቶ የተለያየ ነገር ሲጽፍ ይታያል። በደን ጥበቃ ምናምን በሚል
የሱ ደግሞ አብሮ በረሃ ላይ ስንት ነገር ያሳለፈ ደግሞ ስለሽ የሚባል ደግሞ ፋኖ በጣም የድርጅቱን ማንነት ለምን የታገልክለትን እንዴት ካድክ በሚል በጣም ጽሁፍ ጽፎ እንደውም ለቆ ነበረ እና አብዛኛው ጥቂቶች ከዱ ማለት አብዛኛው የአማራ ትግል ገብቶት የታገለ ከድቷል ማለት አይደለም። አብዛኞቹም ከዛ ውስጥ ደግሞ እንደገና ራሳቸው መልሰው አስረዋቸዋል ማለት ነው። ከዚህ በኋላ አሳጥረዋለሁ፣ ይቅርታ። ይሄ በጣም ሰፋ ያለና ብዙ ሰው የማያውቀው ታሪክ ስለሆነ ነው። ግን አዲሃን እንዳለ ገብቶ የተቀላቀለ ድርጅት አይደለም ለማለት ነው። ቴንክ ዩ። በዛው ላይ እኔ አንድ አስከትዬ የማነሳልሽ ጥያቄ አሁንም እዚሁ አዲሃን ላይ ነው። ውሳኔውን በመወሰን ሂደት ውስጥ ኢንፋክት ከውሳኔው በፊት የነበረው ምርጫ ኤርትራ ከኢትዮጵያ መንግስት ጋር ስምምነት በማድረጋቸው ምንም አይነት የታጣቂ ኃይሎች ምድሯ ላይ እንዲኖር ያው አትፈልግም፣ ስለዚህ ውጡ አለች እና ሶስተኛ መሬት ተፈለገ። እሱም ያው ሊሳካ አይችልም። አሁን የኢትዮጵያ ጎረቤቶች የሚባሉት አብዛኞቹ ከኢትዮጵያ ጋር ሰላማዊ ግንኙነት ስለነበራቸው የነበረው ምርጫ የአዲሃን ጦር ወይ ወደ በረሃ መበተን ነበረበት ወይም ደግሞ እንደዚሁ በሊቢያ ምናምን እያደረጉ እንደ ግለሰብ መሸሽ ይችሉ ነበረ። ግን የፖለቲካል ዊንጉ ነው ወይስ ወታደራዊ ክንፉ ወደ ኢትዮጵያ ለመግባት የወሰነው? እዛ ውስጥ ያንቺ ተጽዕኖ ምንድን ነበር? ምክንያቱም አሁን አንዳንድ ሰዎች አዲሃን ስንል የታጠቀ ኃይል ነው፣ ያደጉ ሰዎች ናቸው፣ ወታደሮች ናቸው፣ በራሳቸው የሚወስኑት የሚሊተሪ እዝ ይኖራቸዋል፣ እዙ የሚወስነው ነገር ደግሞ እኔ እስከገባኝ ድረስ የተወሰነውን ውሳኔ ማስፈጸም ይመስለኛል። እና እሱ ውሳኔ ሲወሰን የሚሊተሪ እዝ ነበረው። የአንቺ ሚና እዛ ውስጥ ምንድን ነው? እሱ ነው የመጨረሻ ስለሆነ እንደው እዚህ ላይ ያሉኝን ሁለት ጥያቄዎች። ሌላኛው ጥያቄ ከዛ ስትሄዱ የብአዴን ሰዎችን ነው ኦብቪየስሊ ያገኛችሁት። ኦነግ ለማ መገርሳ ይመስለኛል ኦነግን አደራድሮ ይዞ መጥቶ ከኦሮሚያ ክልል መንግስት ጋር አገናኝቶ ዲሞቢላይዜሽን አልተሰራም፣ ሞር የመታጠቅ ነው። ግን ለሚዲያ ኮንሴፕሽን ኦነግ ገብቶ ትጥቅ እየፈታና የኦሮሚያ ፖሊስን ጆይን እያደረገ ነው። የግንቦት ሰባትና ደግሞ ወደ አማራ ክልል አይነት ነገር ነው እኔ ባለኝ መረጃ። በግንቦት ሰባትም ላይ የተነሳው ኮንትሮቨርሲ ግን ወደ እሱ አንገባም። ስትሄዱ ብአዴንን ያገኛችሁት አሁን እሱን ፕሮሰስ እንዴት ነው የምትገልጭው? ከብአዴን ሰዎች ጋር የእውነት ለውጥ አለ? አሁን ያለው የአዲያን ኃይል ይሄን ለውጥ ተማምኖ ትጥቁን ይፍታ የሚል አይነት ውይይቶች ነው ያደረጋችሁት ወይስ እናንተ ለውጡ ላይ እንደ አማራ ሬዘርቬሽን ነበራችሁ? ይህንን ጥያቄ የማነሳው ለምንድን ነው አሁን በዛ ወቅት እንደ አገር የታበደበት ወቅት ነው። ለውጡን መተቸት በራሱ ጸረ ህዝብ ጸረ አማራ ሁሉ የሚያስብልበት አብዛኛው አማራ ቤኔፊት ኦፍ ዳውት የሰጠበት ላገዛዙ። ስለዚህ የአዲያንን ኃይል ምንድን ያደረጋችሁት? ዲሞቢላይዝን ያደረጋችሁት እና በአጠቃላይ ወደ ዕለት ተዕለት የእርሻ ስራ ምናምን እንዲበተን የተደረገው ወይስ የልዩ ኃይል አደረጃጀቶች ውስጥ እንዲገባ ነው የተደረገው? ከዛ እሱ ውስጥ ደግሞ የካዱት ሰዎች በትክክል ያው አንድ ስም ጠቅሰሽልናል፣ ተስፋሁን የሚባል የአዲሃን ሰው ብአዴንን ጆይን አድርጎ ያው የደን ሚኒስቴር ምናምን ሆኗል። ሌሎችስ አሉ ወይ? የመጨረሻ እዚሁ ላይ የማነሳልሽ ምናልባት ይሄ የራሴም አዲሃን የታጠቀ ወይም የታጠቀም ላይሆን ይችላል፣ መሳሪያ አስፈትተውት ሊሆን ይችላል የሚመጣው፣ ግን የትጥቅ ትግል እርሾ የነበረው ኃይል ነው። ዛሬ እንደነገርሽን በፋኖ አደረጃጀት ውስጥ ከአንድ ሶስተኛ ወይስ ከአንድ አራተኛ የአዲሃን ኃይሉ ሊኖር ይችላል ብለሽኛል። እንደ ፋኖ ነው ጆይን ያደረገው ወይስ ልዩ ኃይል ያደረገው ወይስ ልዩ ኃይል ሆኖ ነው ጆይን ያደረገው? እሱን አያይዘሽ ትመልሽልናለሽ። ግን እዚህ ላይ እኔ ኮንክሪት ጥያቄ የምጠይቀው ቅድም አንቺ ምን ነበሩ ይሄ ለውጥ ለአማራ እንዳልመጣ ይሄ ለውጥ ለአማራ እንዳልመጣ ደግሞ የገባቸው ሰዎች እናሳምነው ጽጌ በየቀበሌው አስታውሳለሁ። የዛኔ እነዘመነ ካሴ ማስረሻ ሰጤም በየቀበሌው ወጣቶችን የማሰልጠን አይነት ፕሮጀክት ይዘው እንደነበር አውቃለሁ እና በሰፊው ተሰርቷል። አይነት የማሰልጠን ነገሮች ሊረዱ ያልቻሉት መረጃው ስለሌለኝ ከረዱስ
በኋላ ላይ በተካሄደው የአማራ ስትራግል ውስጥ አሁን ያላቸው ሚና ምንድን ነው? በአጠቃላይ እንደ ብአዴን ነው ሄደው በኋላ ላይ ልዩ ኃይሉ ይፍረስ ሲባል ነው ወደ ፋኖ የገቡት ወይስ በእናሳምነው ጽጌ ጊዜ የነበረውን አደረጃጀት ደግፈው እንደው የትጥቅ ትግል እርሾው ለመሆን የጣሩበት ሁኔታ አለ ወይ? እናንተስ የነበረውን ሴል አክቲቬት አድርጎ ለአማራ ትግል እንዲረዱ የመስራት ስራ ከሰራችሁ? ብዙ ጥያቄ ነው የጠየኩሽ፣ ግን ጠቅለል አድርገሽ ሂድበት። የመጨረሻው ጥያቄ ስለሆነ ነው። ቀጥይ። ኦኬ፣ ያው እንደምታውቀው መጀመሪያ ሮሌ ልናገር። ይሄንን አይነት ለእኔ የተወዘ ፕሪቪሌጅ እንደዚህ ማገዝ መቻል በዛን ጊዜ፣ ምክንያቱም የትክክል የሚያካሄድ ድርጅት አለው ወይ ብዬ ጥያቄ ጠይቄ ሪሰርች አድርጌ ነው በዚህ አጋጣሚ ሪኮመንድ የሚያደርገኝ ሰው ሳገኝ ያገዝኩት እና አባል በመሆን የውጭ የድጋፍ አካሉ አባል በመሆን የጀመርኩት። ከዛ የውጭ ጉዳይ ማለት የተለያየ የውጭ ሰፖርት የመፈለግ የአድቮካሲ ስራ ስለሚያደርገው ትግል ምንነት የማስረዳት እንደ በአጠቃላይ ይሄ ኃይል የራሱን ህዝብ ከዘር ማጥፋት የሚታደግ ለራሱ ህዝብ ህልውና የሚሰራ ሌላውን የማይጎዳ ዲስታቢላይዝ ለማድረግ እንዳልሆነ የአገር ከማንም የውጭ ጉዳይ የሚጠበቀውን ያንን መስራት ነው። ፖለቲካል ዊንግ ውጭ ወታደራዊ እዝ ውስጥ አልነበረም። እንደዚህ አይነት አካሄድ አልነበረም። የፖለቲካል ዊንጉም የፕሮፓጋንዳ ክፍሉም የሚሊተሪ እዙም እዛው ኤርትራ ነው የነበረው። የራሳቸው ሴሎች ደግሞ ኢትዮጵያ ውስጥ ነበራቸው። እንደዛ አንድ የውጭ ድጋፉ አንድ የዛ አካል ነው ወጥ የሆነ እንጂ ፖለቲካው ከውጭ እየተሰራ ደም የሚከፍለው ከመሬት እንደዛ አይደለም። ብዙ ጊዜ ደግሞ ትግል እንደዛም አይሰራም እና እዛው ብሬንስቶርም ተደርጎ ተወስኖ ሲላክ እንደ አንድ ድጋፍ ሰጪ ይሄ ቢሆን ጥሩ ነው፣ ይሄ ነገር የተነጋገራችሁበት ለምሳሌ ለውጭ ሀገር ላለው እንዲህ ሊመስል ይችላል፣ የሆነ ኮንቴክስት የማስተካከል ነገሮችን እንሰራለን። ድጋፍ የመስጠት ፋይናንስም የተለያዩ ነገሮችን በጣም አንደርግራውንድ ነበረ። እንደምታውቀው ብዙ ሰፖርት አልነበረውም ከኤርትራ የሚደረገው የአማራው ትግል። ከዛ በቃ በዛ የተወሰነ ነው ሮላችን ማለት ነው። ስለዚህ ፖለቲካሊ ብሬንስቶርም የተደረገው በጣም ሻርፕ ልጆች ናቸው። ባይዘው የሚጽፉ የነበረውን ነገር የድሮ ኦፊሻል ፔጆቻቸውን ሄደህ ብታይ ስለ አማራ ትግል ያላቸው ይሄ በቃ አንደርስታንዲንግ ኔሰሰርሊ የግድ ማለት በቃ የኢትዮጵያዊነትና አማራነትን እንዴት አድርገው እንደሚያዩት እንዴት እንደሚተነትኑት የህልውና ትግል ምን ማለት እንደሆነ ፕራዮሪታይዝ እንዴት እንደሚያደርጉ አሁን በጣም የሚጎለን የአማራ ትግል ላይ ማየው ከዛ የወጣ አሰራራቸው በጣም እደነቅ የነበረው ፕራዮሪታይዝ የማድረግ ጉዳይ ላይክ በጣም የቅድሚያውን ለይቶ አውጥቶ እዛ ላይ ፎከስ ማድረግ አጀንዳ አለመቀበል እዚህ ላይ በጣም የሚያስደንቀኝ ብቃት ነበራቸው እና ተወስኖ ሲገባ እንዳልኩ ሆስት ሀገሩ ያንን ምርጫ አልሰጠም። ኦነግ የተለየ የራሱ ከኤርትራ ይዟት የመጣትን ክላሽ አይደለም የያዘው። ዲሞቢላይዝ ሲደረግ ማንም አገር ያንን መጠየቅ ስለማትችል ስትመጣ ሁሉም ሰው ነው ያለ መሳሪያ ዲሞቢላይዝ የተደረገው። ኦነግ እኮ ሁላችንም ያን የምናውቀው ነው። ላስቲክ እየላጡ አዲስ ክላሽ ነው ድጋሚ ነው ሪአርምድ የሆኑት እንጂ ያችን ይዘውት አይደለም የገቡት እኮ። ስለዚህ ይሄ ሲስተሚክ ሰፖርት ስለነበራቸው ስልጣን መያዝ መሸጥና የሚለውን ስናስብ ቆም ብለን መጠየቅ አለብን። ማን ነው እዛ ስርዓት ውስጥ ተዋቅሮ የገባው? ሌንጮ ባቲ እኮ ነው የአብይ አማካሪ ሆነው። በአጠቃላይ እኮ ስርዓት ውስጥ እኮ የኦህዴድ የራሱ አማራ ጠልነት እንዳለ ሆኖ ለምን ከአርባ ጉጉ ጀምሮ አብረው ሲያመቻቹ ስለነበሩ ከብአዴንና ከህወሓት ጋር ሆነው ኦነግና ይሄ እስላማዊ ኦሮሞ ፍሮንቱ ያን ሁሉ ግድያ እንዲያካሂድ ማለት ነው። ግን ደግሞ የበለጠ ወደፊት የወጣና በጣም አማራን በማጥፋት ላይ ውጤት ተኮር የሆኑ ደግሞ ክላሪቲ ያላቸው ደግሞ እንደነ ሌንጮ ባቲ አይነቶቹ ሌሎቹም ሌንጮ ለታም ሲገቡ 5 አይነት ኦነግ ሆነው ነው የገቡት። ግን አንድ ፍላግ ነው ይዘው የገቡት። ሁሉም በተለያየ ቦታ መዋቅር ውስጥ ገብተዋል። አሁን ድረስ ኦነግ እኮ የባህል ሚኒስትሩ እኮ ኦነግ ነው አይደል እንዴ? ስለዚህ በውስጥ በተደረገ ስምምነት ምን እንደተባለ ባላቅም ከገቡ በኋላ መልሰው ሪአርምድ ነው የሆኑት። ሲገባ ግን
ኦፍኮርስ የቲፒዲኤሞች ጠፍተው ገቡን የተባለው ይሄ ሪፎርም የሚባለው ምናምን በጣም ገፍቶ ከመምጣቱ በፊት ህወሓት መቀሌ ከመግባቱ በፊት በሆነ ባልታወቀ በምን ውሳኔ እንደሆነ ቀድሞ የተነጋገሩት ሊሆን ይችላል። ጠፍተው በመግባታቸው መሳሪያ ጠፍቶ የገባ ከኤርትራ በቦርደር ያው መሳሪያውን ይዞ የመግባት እድሉ ከመንግስት ጋር ተነጋግረ ግን በመኪና በኮንቮይ ስትገባ ግን መሳሪያ ይዘህ አትገባም ነበረው ውይይት። እነሱ ቀድሞ እዛ ከገቡ ሊፈጸም እንደማይችል ወዲያው ገብቶኛል እና በተነጋገርነው ልክ ነገሩ አልተፈጸመም። ጀስት ቢኮዝ ካናቱ ላይ የተወሰኑ ሰዎችን ወስዶ ማስገባቱ ምን ፈጠረ? ከስር ካለው ወታደሮች ጋር የሆነ ያለ መተማመን የመከፋፈል አይነት ነገር ፈጠረ ማለት ነው። እንደዛም ሆኖ ያ ነገር ይፈጸምልን በዚህ መልክ ነው ተነጋግረን የመጣ ነው በሚል ብዙ ሙገት ይሞግቱ ነበረ። ዜና ላይ ይነገር ነበር። አይታችሁ ከሆነ በዛ ሰዓት ከስር የተለቀቁትም ከነ አብረው እንደውም አብሯቸው ከነ ኮሎኔል ማነው ፋንታውን ጋር አብሯቸው ብዙ ኒውስ እንትኖች አሉ። ፎቶ ላይ ላካፍል እችላለሁ፣ ወደፊቱ ማሳየት ትችላለህ ለአድማጮች እና እዚህ ያሉ ተከታታዮቻችን ሞክረዋል። ከዛ በኋላ ግን እኔ 15 ሲመጣ አንድ ላይ ታሽገው ብዙዎቹ ይሄን ይሞግቱ የነበረው ልዩ ኃይል መግባት አለብን እንዴት ቃል ተገብቶልን ነበር እንዲያሉ ይጠይቁ በየአዳራሹ ይሰበስቧቸው የነበሩት ያን ሰበብ በማድረግ ያለምንም ኤቪደንስ ወስደው አስረዋቸዋል። አሁን ብዙ ቦታ ትግሉ ላይ የምታያቸው ከተማም የተለያየ ቦታ ባዴንን እያባረሩ ዲስማንትል እያደረጉ መከላከያውንም እየመቱ የምታያቸው አሉበት። በዛ ጊዜም ታስረው ከነበሩት ውስጥ ማለት ነው፣ ወይ በዋስ ተለቀው በዛ ወደ ትግሉ የገቡ። ስለዚህ እሱን ያው በዚህ መልክ ልመልሰውና እንደምንድን ነው የገቡት የሚለው ማንም አማራ ተነስቶ እንኳን የውትድርና እንትን ኤክስፒሪየንስ ያለው ይቅርና ማንም ተማሪው ኢንጂነሪ ሁሉም ሰው ነው አይደል ፋኖ የሆነው። ስለዚህ ይሄ የታገሉለት ፕሮግራም ይዘው አጥንተው ተሰደው ኦፐሬሽን እየተመላለሱ እየመጡ ህዝባቸውን የሚታደጉበት የነበሩ የሰሩበት አላማ ነው። ስለዚህ ፋኖነት ሲቀጣጠል ኦብቪየስሊ አብዛኞቹ ያንን የፋኖ ትግል ተቀላቀሉ ማለት ነው። በአሁኑ ሰዓት እንደ ሁላችንም እንደ አማራ ማየት የምናስበውና የምናምነው ድርጅት ዲክሌር አድርጎ በድርጅትነት የሚንቀሳቀስ ካልሆነ በቀር ያም አንድ ትግል አቅጣጫ ስለሆነ ያንን መናገር አንችልም። በዛ መንገድ ከሆነ ልክ አዲሃን ያደርግ እንደነበረው ግንቦት ሰባት ያደርግ እንደነበረው ድርጅት አውጆ በራሱ ሰራዊት የሚንቀሳቀስ ካለ እሱ አንድ ነገር ነው። ግን ፋኖ ነኝ ብሎ የገባ ግን ዋት ኤቨር ዴር ባክግራውንድ በፊት ፋኖ ናቸው በቃ። ስለዚህ ይሄ የከሌ ስለነበር የከሌን ከተማ የተቆጣጠረው የከሌ ነበረ ነው ምናምን አንልም። ፋኖ በአሁኑ ሰዓት ፋኖ ነው። የአማራ ህዝብ ጠበቃ ነው። የአማራ ዲፌንደር ነው። ሁሉም አብሮ ይህንን ትግል የሚታገለውን አብሮ አሳትፎ ወደፊት የሚሄድ የነፃነት ኃይል ነው። ለእኔ ፋኖ ይሄ ሙቀት ሂት ሴኪንግ ሚሳይል የሚባላል አይደለ? ይሄንን የሚያሰቃይ ስርዓት ሳያፈርስ የሚመለስ አይደለም። ኦልሬዲ ተሞልቶ የተተኮሰ ነገር ነው። ስለዚህ ታርጌቱ ላይ እስከሚሄድ የሚያቆም ነገር ስላልሆነ ኦን ደ ዌይ ጆይን የሚያደርጉ በፊት የነበሩ ወደፊትም የሚመጡት ሁሉ ለዚህ ኃይል ግብአት ናቸው ብዬ ነው የማስበው። ከዚህ የተለየ ደግሞ እንደ አዲሃን ፎርስ ሆኖ እንደ ድርጅት ብቻ የሚንቀሳቀስ ነገር እንዳለ አልሰማሁኝም። ስለዚህ ካለ ግን እኔ ስላልሰማሁኝ ሌሎችን መጠየቅ እንችላለን። ግን በዛ አንጻር ነው የመለስኩልህ ማለት ነው። ያልመለስኩት ነገር ካለ በኋላ ላይ እመጣበታለሁ። ግን አሁን በጣም ከር ያደረግንበት እና ጥያቄ ያለ ሰው አስገባለው፣ ታገሱ። እዚህ ቤት ዋናው ነገር ደግሞ ጨዋነት ነው። ፕሮፓጋንዳ ልንሰራ አይደለም። የቤተሰብ ትግል ነው። ያልገባንን እንጠይቃለን። በገባት ደረጃ ዶክተር ሰናይት ትሞገታለች። የጣመንን እንወስዳለን፣ ያልጣመንን ለህሊና ፍርድ እንተወዋለን ማለት ነው። አሁን እኔ ሪሰንትሊ ወዳሉኝ ጥያቄዎች ልምጣና ሰምሃው ዲስአፖይንትመንት ልትዩ ትችያለሽ። የአማራ ትግል ብዙ ልፋት ተለፍቶበት የተገኘ ትግል ነው እና አሁን ያለው የፋኖም አደረጃጀት በዩ እያንዳንዱ በአድቮኬሲ አብዛኛው ይሄ እኔ ኢትዮጵያዊ ነኝ አማራ መሆን መውረድ ነው ምናምን እያለ ፖለቲካሊ ይራቀቅ የነበረው ህዝቡን እንዳይጥ መሞከሪያ የፖለቲካ አይዲዮሎጂ መሞከሪያ ያደረገውን ሁሉ
አግበስብሰን ወደዚህ ትግል ለማምጣት በጣም ረጅም ጊዜ ፈጅቶብናል እና የዱላ ቅብብል ነበር። የሆነ ወቅት ተጀመረ፣ አዳዲስ ሰዎች እየተጨመሩ መጡ፣ ማህበራት ተፈጠሩ፣ አድቮኬሲው መሳለጥ ጀመረ፣ አማራው ጥቁሩ ላይ ማተኮር ጀመረ። ሰምሃው አማራነት ላይ ያተኮሩ አድቮኬሲዎች እንዲኖሩ ተደረገ። ኢትዮጵያዊ ፖለቲካ እናራምዳለን የሚሉ ኃይሎች ከኛ ጋር የጎንዮሽ ትግል ገቡ። ናቸው አይደሉም ሌላ ጥያቄ ነው። ይህን ሁሉ ችግር አልፈን ጄኖሳይድ እየተፈጸመብን፣ ጭፍጨፋ እየተፈጸመብን ትግል መፍጠር ቻለን። መሬት ላይ የታጠቅኩትን አላወርድም እኔን ልታጠፋ የመጣ ስርዓት ነህ ብሎ ያመነ ማህበረሰብ መፍጠር ቻለን እና ክሪቲካል ማሱን እዛ ላይ ያደረስ ነው። የእኔ ጥያቄ እዛ ላይ ያደረስነውን ክሪቲካል ማስ ሲከፋፈል አድፍጣችሁ ዝም ማለታችሁ ተገቢ ነው ወይ? አድፍጣችሁ ስል በአማራ ትግል ውስጥ ብዙ ኤክስፔክቴሽን ያለን ሰዎች አለን። አውቃለሁ የሶሻል ሚዲያ ዘመቻው በጣም ገፊ ነው። ስም ማጥፋቶች አሉት። እስከ ፐርሰናል ህይወት ድረስ ይኬዳል። አንዳንዱ ክስ በጣም አስደንጋጭ ነው ምናምን እረዳለሁ። ግን የሆነ ሙቭመንት ተፈጥሮ አማራው ይብዛም ይነስም በዚህ ነገር የመከፋፈል አጀንዳ ሲያሳይ ዝርዝር ትሄጂበታለሽ። ጥቅሞች አሉኝ። ለምንድን ነው ከሚዲያ ዝርዝር ሳትሄጂ ለምንድን ነው ከሚዲያ የጠፋሽው? ይሄ ለአንቺ ብቻ አይደለም። ለምሳሌ ከአንቺ ጋር ተያይዘው የሚነሱ ስሞች አሉ በኋላ የማነሳቸው። በሌላም በኩል ደግሞ እንደዚሁ ያሉ ሰዎች አሉ ጉምቱ የሆኑ ሰዎች የድርጅት አቋም ይሁን አይሁን ሳይታወቅ የእናንተ አቋም ይሁን አይሁን ሳይታወቅ ሌላውንም ድርጅት የሚመሩት ሰዎች የግለሰቦቹ አቋም አንድ ቀን ቁጭ ብለን ሰምተን በማናቀው ደረጃ ግን ደግሞ ድርጅትን ለማጥቃት ድርጅት ዲፌንድ ለማድረግ የሚመስሉ አክቲቪዝሞች ሶሻል ሚዲያውን ሞልተው አማራው ሲከፋፈል አንቺ ለምንድን ነው ዝም ያልሽው? ለምንድን ነው በሚዲያዎች ወጥተሽ ኢነፍ ኢዝ ኢነፍ ይበቃል ብለሽ ዝምታሽን ያልሰበርሽው? ወደ ዝርዝር ጥያቄው እመጣለሁ። ለምንድን ነው ዝም ያልሽው? ይሄን መልሽልን መጀመሪያ። ይሰማል ዩሪ? መጀመሪያ ዝም አላልኩም። በጣም ብዙ ቦታ ፌስቡክ እና ትዊተር ላይ ጽፋለሁ። ሚዲያው ማለት ሚዲያው ማውራት የሚፈልገው ሚዲያ እኮ በራሱ እኮ አጀንዳ እኮ የሚሰጥ ነው። አሁን መወራት የሚፈልገው ነገርና እየሰራንበት የነበረው እንግዲህ እንዳልኩ ሌሎቹ ነገሮች እንዳሉ ሆነው አሁን ጄኖሳይድ ፕሪቨንሽን ኢትዮጵያ ወይም ደግሞ ጂፒኢ ላይ አተኮር የምሰራው ምክንያቱም የፖለቲካው ስራ በበቂ ሁኔታ አንድ ኃይል ወጥቶ ሪፕሬዘንት አማራን የሚያደርግ ገና በበቂ ሁኔታ ክሪቲካል ማሱን የሚይዘው ባይወጣም እንኳን በተበታተንም ሁኔታ ቢሆን ግን በደንብ ከቨር እየተደረገ ነው። የቀረ ነው ደግሞ ሲቪክ ማህበራት ደግሞ እዚህ ላይ የምንሰራው የሰብአዊ መብቱ ላይ ደግሞ በፊት ለፊት ላናየው እንችላለን፣ ግን ከፍተኛ ግብአት ነው ለራሱ ለትጥቅ ትግሉ። ለምን ይሄ ትጥቅ ትግልን በአጠቃላይ ስታተስ ኮ ላይ ወይም ስልጣን ላይ ያለው መንግስት እንደ ሽብርተኛ እንደ ሁልጊዜ ላይክ አንቲ ፖፑላር ወይም ደግሞ የህዝቡ አጌንስት የሆነ አቅርቦ ለመሳል በጣም እድል አለው። ምክንያቱም ኤምባሲዎቻችን ሁሉ የሚቆጣጠሩት እነሱ ናቸው። ያን ካውንተር ውጭ ላይ ማድረግ የሚቻለው ይሄ መንግስት ህዝባችን ላይ እየሰራ ያለውን ጭፍጨፋ በጦር አሁን ደግሞ በፊት ለፊት በጦር መጥቶ የሚያደርገውን በድሮን የሚያልቀውን ይህንን ፎከስ አድርገን ስንሰራበት ነው። አብዛኛው ሰው ደግሞ አሁን ፎከስ ያደረገው ምንድን ነው? የራስ የውስጥ ትግል ላይ ነው። ስለዚህ እዛ ላይ ተጨምሮ ይሄ ምንም አንድ ማድረግ አይደለም የሚሆነው እኮ ተጨምሮ ኮመንት መሀል ላይ ሆነ የመሰለህን መናገር እድል የሚሰጥ ቦታ አይደለም ያለው። ወደድክም ጠላህም አንደኛውን ቦክስ ቲክ እንድታደርግ ዶክተር ሰናይት ይቅርታ እድል እረዳሻለሁ። ፓርትሊ ምን ልትይኝ እየሞከርሽ እንደሆነ ሚዲያው ራሱ በዚህ ነገር ውስጥ በቀጥታ ተሳታፊ የሆነ ስለሆነ ተሰሚነት ያላቸው ሚዲያዎች አቋም ስለያዙ እድል የሚሰጥም አይደለም ያለሽ። አንደኛ እሱ ነው። ሁለተኛ ደግሞ ለምሳሌ በርካታ ሚዲያዎች ማገር ሚዲያ ሁሉም እኔ አሁን የምመርጠው ምን መሰለ፣ በውስጥ በጣም ስጠይቅ የነበረው ለምን ዲቤት አይደረግም? ለምን መሰለ ምንም አይነት አሁን ለምሳሌ ቢቻል የውስጥ ጉዳይ እስከሆነ ድረስ አሁን ይህን የምትለኝ እንግዲህ በግልጽ አሁን መከፋፈል ምናምን ብለህ የምትለው ግንባሩ ከታወጀ በኋላ የግንባር ደጋፊና የማህበራት ደጋፊ በሚል የተፈጠረ የፌክ ዲቪዥን ነው አይደል? ምክንያቱም ኢን ሪያሊቲ ይሄ ዲቪዥን
አለ ብዬ ስለማላምን አብዛኛው ክሪቲካል ማሱ ላይ በአየሩ ላይ ሁሉ እንዲናኝ የተፈለገው የአማራ ማህበረሰብ ወይም ደግሞ ይሄ በጣም ወደፊት መጥቶ እየታገለ ያለው በእንደዚህ በሁለት ካምፖች ተከፋፍሎ እየተናቆረ እንደሆነ እንዲመስል ነው የተፈለገው። ስለዚህ ያንን ማምከኛ ቀላሉ ዘዴ ኦፊሻል ከሆኑ ሰዎች ሁለቱን በፊት ለፊት አመጡ ዲቤት ማደራረግ ነው የተፈለገው። ግን ምንድነው ኮሮቹን ሰዎች በማይነካ ሁኔታ ደጋፊዎች እስከ ጥግ እየተሰዳደቡ አይተናል። አንደኛው ሳይድ ብቻ ልክ እንደ ተሳዳቢ ምናምን አድርጎ አንደኛው ሳይድ መልአክ እንደሆነ ተደርጎ አት ዘ ኤንድ ኦፍ ዘ ዴይ ግን በደጋፊ ስም ስለሆነ የተደረገው ኮሩ የዛ አንደኛው ካምፕ ብሎ የተቀመጠው ምንም እንዳላደረገ ተደርጎ ይሳላል። አት ዘ ኤንድ ኦፍ ዘ ዴይ ግን እኔ ማምነው ማለት ነው በትክክለኛው የዚህ ሁሉ የተፈጠረው ውዥንብር 95% ከአማራው ውጪ ነው ብዬ ነው የማስበው። አጀንዳ ድብን አድርጎ ተቀብሏል አማራው። ግን አብዛኛው ማንነቱ በማይታወቅ ድርጅቶች አሌጀንሳቸውን በፊት ለፊት በማይገልጹ ድርጅቶች ለምሳሌ እንደ አንድ አማራ መጀመሪያ ግንባሩን የደገፈ መስሎ ሌሎች ማህበሮችን ግጥም አድርጎ ከመታ በኋላ ከዛ በኋላ ደግሞ ወደ ግንባሩ የዞረበት ነገር በፊት ለፊት አለ። ብዙ ደግሞ ማህበረሰቡ ብዙ ጊዜ ስለተከዳን ማለት ነው። ብዙ ጊዜ ስለተከዳን እንደ አማራ እንደ ማህበረሰብ የክህደቱ ብዛት ለብዙ ዘመን ኢቭን ከዚህ ከ60ዎቹ ጊዜ ጀምሮ የራሱን ወገን እኩልነት ላምጣ ምናምን ብሎ የራሱን አባት የገደለ የራሱን ንብረት ያከፋፈለ ሰው ሁሉ ነው መልሶ እንደገና የተወቀሰ ያለው አይደለም። ስለዚህ ለ50 ዓመት በክህደት የታጨቀ የሄድንበት መንገድ ስለሆነ አሁን ላይ ምንም የሚመስሉም ነገሮች ሲነገሩ ጠያቂውን ከመጠየቅ በፊት ኢሚዲየትሊ የምንዞረው የራሳችን ሰው ላይ ነው። ይሄ ትራውማውም ስለሆነ አልፈርድም ሰው ላይ ማለት ነው። ግን ወታ ይሄም ነው አይደለም ለማለት ኦልሬዲ በቦክሶች ውስጥ እንዲገባ ነው ጠላት የፈለገው። ለዚህ ደግሞ መንግስት ከአያቧደነ ላይክ ኢቭን ከእስር አወሳሰድ ጀምሮ ከማንን ቀጥሎ ከማሰር ጀምሮ በፕላን በኋላ ካምፖች የተፈጠሩ እንዲመስል ኢቭን ከእስር ከመፍታት በአሳቻ ሰዓት ላይ የሆኑ አጀንዳዎች ከተሰጡ በኋላ የተወሰኑ ሰዎችን ስለመፍታት ማስወራት ሲታሰሩ እንደገና ጫካ ገብተው እየታገሉ ያሉትን ሰዎች ደግሞ ከሌሎቹ ጋር የተለየ አጀንዳ እንዳላቸው በማድረግ የተሰራው ስራ አብዛኛው አጀንዳ ይሄ ኤቪደንስ ስላለኝ ጊዜው ስላልሆነ ነው የተሰጠውና የተሰራው በራሱ በብልጽግና መረጃዎች ነው። የብልጽግና መረጃዎች ሌላ ባንቺ አባባል ይቅርታ አቋረጥኩሽ፣ ኤክስተርናላይ እንዳናደርገው ባንቺ አባባል ብልጽግና አሁን ያለውን የአማራ መዋቅር ሰርጓል ማለት ነው። ስለዚህ ችግሮቻችን ከዛ የሚመነጩ ነው። እሱን ትመልሽልኛለች። በጣም ግልጽ ጥያቄም አለኝ፣ የማነሳቸው ስሞች አሉ። ግን ከዛ በፊት አሁንም ያልተመለሰልኝ ነገር በብዙ ልፋት የተገነባ የአማራ ትግል ሲከፋፈል፣ ለምሳሌ አንቺን አይመለከትም አቶ ጌታቸው የሚባሉ ሰው የትኛው ሚዲያ ላይ አቋማቸው ምን እንደሆነ ራሱ አውቀን አናውቅም። አማራው እርስ በርሱ ተከፋፍሎ እንደነዚህ አይነት ነገሮች በጣም አደገኛ ቅርጽ እየያዙ በጋራ መቆም የነበረበት አይነት ነገር በተወሰነ መልኩ እየላላ ወንድማዊ ህብረቶች እኛን ጭምር አፌክት እስኪያደርጉን ማለት ነው። እኛ ስል ራንደም አማሮችን ጭምር በምንም አደረጃጀት ውስጥ የሌለንን አፌክት እስኪያደርጉን ድረስ ስሞች ይነሳሉ። ያንቺ ስም አንደኛው ነው። ማበራ ራሳቸውን ዲፌንድ ማድረግ የሚችሉበት አይነት ሁኔታ ላይ አይደሉም። ሌላኛው አቶ ጌታቸው ነው። ስሞች የተጣበቁ ይነሳሉ። በኋላ እነሱን ታብራሪልኛለሽ። ግን ዝምታው በራሱ እንዲህ ስንከፋፈል የእውነት አናሳዝናችሁም ወይ? ምን ተፈርቶ ነው አግሬሲቭሊ መጥቶ የሆነውን ያልሆነውን አይደለንም ሊባል ያልቻለው? እኔ በዚህ ሌቭል እውነት ለመናገር አንዳንዱ ነገር እኔ የሰማሁትን ነገር ሁሉ እኮ መልስ ሰጥቻለሁ። ምናልባት በጣም ይቅርታ እዚህ ጋር አንዳንድ ኮመንቶች እያየው ነው። አንድ አማራ ላይ ለብቻ ስትሮንግ ይቅርታ እንትን ለብቻ እነሱ ላይ ለመጠንከር ፈልጌ ሳይሆን ከይቅርታ ጋር ጥያቄ ያላቸው የሚጠይቁሽ ኦኬ
ኮሜንት እሺ ገብቶኛል። እሺ አይ ማለት የፈለኩት ምንድነው ብዙ ጊዜ አሁን ለምሳሌ አንድ አማራን 2-3 ጊዜ ጠቅሻለሁ። የጠቀስኩበት ምክንያት ያየሁትን ሌሎች ያላዩዋቸው ነገሮች ካሉ በጣም ይቅርታ መጥቼ መልስ መመለስ ነበረብኝ። ግን ታግ ተደርጌ ለምሳሌ አሁን የዚህ አዲሃኑን ለባህዴን ምናምን የሚለውን ኔት ነበር የጻፈው አይቸው መልስ ሰጥቼዋለሁ እዛው ላይ። ሌላ ጊዜ ፌስቡክ ላይም እንደዚህ የተነሱ ፍለፊት ያልሆኑ አንዳንድ ጊዜ መልሱን ምንድን ነው የምትሰጠው? ፍለፊት የሆነ ክስ የለም እኮ ከባዴን ጋር ትሰራላችሁ። ብአዴንን የሚያስከስስ ከፍተኛ የሆነ እስከ ብልጽግና እስከነ ኦቨርሎርዳቸው ድረስ ትልቅ ስራ እየተሰራ ለብአዴን ትሰራላችሁ ሲባል የቱ ጋር ነው ብአዴንነቱን የሚያሳይ ነገር ካልነገሩ በደፈናው እንደዚህ ስትባል እኮ በቃ ጠላትነት ነው። እኔ ሲጀመር የሞተን መዋቅር ኦኬ አሁን የሆኑ ሰውዬ ምንድነው ያደረገው? የረጋ የሚባለው ሰውዬ ምንም አይነት የሚያዘው ኃይል በሌለበት ሁኔታ የሞተን መዋቅር ይሄን ሁሉ በትልልቅ ደረጃ ይሄንን ስርዓት ሲቃወሙ የኖሩ ሰዎችን ኢቭን አንዳንድ ፋኖችን ጭምሩሉ የታሰሩትን በቃ ይሄንን ብአዴንን አክስሮ አሁን መስኪ የምትናገራቸው የነበሩ ነገሮች እነ ዶክተር ወንዶሰን እነ ዳዊት እነ ጎበዜ የሰሩት ስራ እነዚህን ሁሉ ግሩፖች እንግዲህ አስበው ይሄን ብአዴን ማለት እነሱ ከላያቸው ላይ ምንም የሚለጠፍ ነገር የለም። እኛም ብንሆን ግን ብአዴንን ማጀገን አይሆንም ወይ? እና ምን አይነት አሁን እኮ በጣም እኮ ግራ የሚገባ ነው። በዚህ ሌቭል ስትራቴጃይዝ አድርጎ ራቁቱን ያስቀረውን ይሄን ስርዓት ያንን የሚሰሩ ሰዎችና ድርጅቶችን ብአዴን ስትል ምን አይነት ወይ በረቀቀ መንገድ በዚህ መንገድ ብአዴን መስራት የሚችል ቢሆን ኖሮ የኦህዴድ እንዲመጫወቻ ይሆን ነበር ወይ? ስለዚህ አንዳንዱ ጥያቄዎች ዳይሬክት ጥያቄዎች ተጠይቀው ያልመለስኩበት ሰዓት የለም። ግን ሚዲያ ላይ የመጣ ፎረም መጥቶ መልሰኝ አይሰማኝም፣ ይቅርታ። እሺ ሚኪ ይሰማሃል? ይሰማል? አዎ። እና ቀጥታ መጥቶ ያልመለስኩት ጥያቄ የለም። ይሄ የካምፑ አፈጣጠሩና ለምን እንደዚህ እንደደረሰ ለምን እንደዚህ በትልቁ ለአማራ ትግል ችግር ሊሆን እንደቻለ መነሻው ማጠንጠኛው ኤክስተርናላይዝ ላደረገው ፈልጌ አይደለም። በውስጥ አጀንዳ ተቀብለው ብዙ ጥፋት የሰሩ አማራዎች በሁሉም በኩል እኔም ደግሞ ተነቅሶ ወጥቶ ይሄ ነው ጥፋትሽ ከተባልኩኝ ጥፋቴን ከመቀበል ወደኋላ አልልም። እስካሁን ግን ይሄ ነው የሚባል መጥቶ የነገረኝ ሰው ስለሌለ ነው። መነሻው ግን ሁል ጊዜ አማራን በማሸነፍ ስለማይቻል በራሳቸው ከዚህ በፊት ጠንካራ ሙቭመንቶች ሲነሱ ባደረጉት መንገድ ቅንጅት የተበተነበት መንገድ ሰማያዊ ፓርቲ እርስ ውስጥ ለውስጥ ፋክሽን የመፍጠር ምናምን አካሄድ መነሻው ግን የመንግስት ስትራቴጂ ነው የምልበት ምክንያት ይሄ ነው መነሻው። ከዛ በኋላ ግን ያ ነገር ከተፈጠረ በኋላ አጀንዳ ተቀባብሎ መሰዳደብ በብዛት በተለያዩ በፐርሰናል ምክንያቶች አንዱ ከአንዱ ጋር መስራት ያልቻለ የነበረ ሰው ያንን ተጠቅሞ መፈረጅ ምናምን እነዚህ ነገሮች የራሱ የአማራው ስህተት ነው። እሱን ኤክስተርናላይዝ ለማድረግ አልሞክርም። ግን ሲነሳ እንዴት ተነሳ? ይሄ ፕላን አድርገው ቀርጸውበት ይህን የሚያስፈራ እንቅስቃሴ ጋብ ሊያደርጉበት የሞከሩበት መንገድ ነው ለነሱ የሚያስፈራ ማለት ነው። ይሄንን ነው የምልህ እንጂ እስኪ ስፔሲፊክ ጥያቄ ቀርቦልኝ ያልመለስኩት ነገር እኔ አንተ መልሼ ልጠይቅህ ምን አለ? ጋብ ሊያደርጉበት የሞከሩበት መንገድ ነው ለነሱ የሚያስፈራ ማለት ነው። ይሄንን ነው የምልህ እንጂ ሬዘርቭ የጀመራችሁትን ትግል ሳትጨርሱ ወደ ምንም ታፈገፍጋላችሁ ብዬ አላስብም። ዱላውም ቢበዛ ምንም ቢበዛ የሶሻል ሚዲያ ዘመቻውን እረዳለሁ። የወንድማማች ዘመቻ እንደሆነ ኮንሲደር አድርጋችሁ በእርግጥ አንዳንዱ ትንሽ የዚህ ዝግጅት በዚህ ማለት የግንባርና የአየን ከነበረ የአየን መዋቅር ውስጥ አልነበርኩበትም፣ የግንባሩ መዋቅር ውስጥ አልነበርኩበትም። ስለዚህ ሶሻል ሚዲያ ላይ ተከፋፍሎ እንደሚቆራቆስ ግልጽ ነው። እሱ ላይ ያሳያችሁት ዝምታ የሚጎረብጥ ነገር አለው። ሰምሃው በሆኑ ሚዲያዎች ይህንን ነገር ኒውትራላይዝ ለማድረግ እንደኔ
በውስጥ መነጋገር ሊሆን ይችላል፣ ገፍቶ በመሄድ ሊሆን ይችላል፣ ሽምግልና ሊሆን ይችላል። ኤክስትራ ገፍቶ በመሄድ ካንቺም ከሌሎቹም የምጠብቀው እንደዛ ነው። አርጋችሁት ሊሆን ይችላል፣ እኛ አላየን ሊሆን ይችላል። እኔ ግን ለምሳሌ ለሌላው የማቀርበውን ጥያቄ ለሌላ ጊዜ አቆየዋለሁ። ኢንጀነራል ግን የተሰማኝ ምንድን ነው የአማራ ትግል ላይ ትልቅ ኃላፊነት እንዲሸከሙ የሰጠናቸው ሰዎች በቃ ኮንስቲትዌንሲው እርስ በራሱ ሲቀጣቀጥ አንዳንዱ በማያውቀው ጭምር ነው የሚቀጣቀጠው እና የራሳችሁ ጉዳይ ምናምን ብሎ በሩን ዘግቶ መኖር የጀመረ አይነት ነገር ነው ፊል ያደረግኩት። እና አንቺን ምናልባት አንድ 20% ከዚህ ክስ ውስጥ ልሰጥሽ እችላለሁ። በዋናነት ግን የምጠይቃቸው ቅድም የጠቀስኳቸው ስሞች አሉ፣ አቶ ጌታቸውና ሻለቃውን በተመለከተ ምናልባት አንድ ጥያቄ ልጨምርና አብረሽ ትሄጃለሽ። ጄኒውን የሆነው አማራ መሬት ላይ በአይዲዮሎጂ የሚመስል አንዳንዶች የድርጅት ውግንና አሁን ደግሞ በግለሰብ ጭምር የሚመስል እከሌን አትንካብኝ እከሌ ተነካብኝ ምናምን የሚል እኛ ራሱ ተቋማትን በሚተቹበት ጊዜ እንደው ሬዘርቬሽን ይኑረው ለአማራው ሊጠቅሙ ይችላሉ ተቋማቱ አማራውን ድምፁን የሚያሰሙለት እሱ ናቸው ምናምን የሚል ሆሪዞንታል ትግል ውስጥ አይነት ነገር ገብተናል። እና ለዚህ በዋናነት ከላይ የተወረወረ ነገር አለ። ከላይ የተወረወረው ሀሳብ ጥርት ብሎ ስላልተወረወረ አማራውን መሬት ላይ ሊከፋፍለው ችሏል። የኔ ጥያቄ አንድ ጥያቄ ልጠይቅሽ፣ 3 ጥያቄዎች ነው የምጠይቅሽ። በጣም ግልጽ ጥያቄዎች ነው። እንደ ሀሜትም ከጀርባም የሚወሩ ምናምን ስለሆኑ ያው በግልጽ ዲስከስ ማድረግ መቻል አለብን። አንደኛው እስክንድርን ለማደናቀፍ እየሰራችሁ ነው ይላሉ። የማነሳልሽ ሻለቃ ዳዊት ኤፍፒን በመምራታቸው ደስተኛ ስላልሆኑ ይላል። ክሱ ጥቅል ስለሆነ ነው የማቀርበው። እነ ዶክተር ሰናይት እነ ከሌ እነ ትሪፕል ኤ ምናምን ብለው አንድ ጎራ የከተቱት የሚተቹት ሰዎች ሻለቃ ዳዊትም ላይ ደስተኛ አይደሉም። እነሱ ናቸው አሁን ሁሉንም ዘመቻውንም ምኑንም የሚያስጀምሩት ምናምን ብለው የሚከሷቸው አሉ። የመጀመሪያው ጥያቄ እስክንድር ጋር እኔ እስከማውቀው ድረስ በጎ የሆነ ግንኙነት አላችሁ። አሜሪካ ውስጥ ሲመጣ ከአማራ አደረጃጀቶች ጋር እንደሚገናኝ አውቃለሁ። የባልደራስ ሙቭመንት ጊዜ ኢቭን እንደ አማራ አደረጃጀት ድጋፍም እንደምትሰጡት አውቃለሁ። እና ምን ተፈጥሯል? ስለ እስክንድርና ስለ ሻለቃ ዳዊት እንደ ግልሽ የምትከሰሽበትን ነገር እንዴት አድርገሽ ታስረጂናለሽ? እስኪ ማይኩ ሰጂና ቀጥይ። እሺ አመሰግናለሁኝ። በመጀመሪያ ደረጃ እስክንድርን ለማደናቅ አለባቸው። ትዊተር ስፔስ ላይ አንዳንድ እንደ ኢንዲኬሽን ያየሁት ግንባሩን አለመቀላቀሌን ነው እንደ ማደናቀፍ ያዩት። ግንባሩ አሁን ነው አይደለ? ከኤፕሪል ማርች አካባቢ ኤግዛክት ጊዜው ትዝ አላለኝ፣ ግን በቅርብ ነው የመጣው። ከዛ በፊት ትልቅ ጋብ አብን ተበታትኖ ማለት ነው። አብን ተበታትኖ አማራን በትክክል ማገዝ የሚችልበት ሰዓት በቃ የማይሆን ደረጃ በመንግስት እንደተጠለፈ ግልጽ ከሆነ በኋላ የፖለቲካ ጋብ አለ ብለው ያሰቡ በፊትም አብሬያቸው የሚሰራ በተለያየ በዚህ በትግል ውስጥ የማውቃቸው ሰዎች ቀድሞ የፖለቲካል ጋብ ሞላ አደረጃጀት ያስፈልጋል። ስለዚህ ግቢ ተብያ አሁን ይሄ ጂፒኢ ላይ የምንሰራው ስራ በፖለቲካው ስራ ብቻ ወይ ኢቭን ትጥቅ ትግል እንኳን አሸንፈን ብንጨርስ እንኳን ፋኖ እንኳን ቢገባ እንኳን ትክክለኛ የሆነ የቀሩትን ሰዎች ኤክስክሉድ የሚያደርግ የከሌን ህዝብ እወክላለሁ የከሌን እወክላለሁ በተለያየ በውጭ ጫና ገዳዮቻችን መልሰው ስልጣን ሊጋሩ ሊመጡ ይችላሉ። ሁሉ ነገር በትጥቅ ትግልና በፖለቲካው ብቻ የሚገደብ አይደለም፣ ዘር የጠፋበት ማህበረሰብ ማለት ነው። ስለዚህ እኔ ይሄኛውን ጂፒኤን እየመራው እስከሆነበት ሰዓት ድረስና ያ እስካልተቀየረ ባለበት ሁኔታ ኤክስክሉሲቭ የሆነ እዚህ ላይ ብቻ የሚሰራ ማንኛውም ዘር መጥፋት የተጋረጠበት ማህበረሰብ የሚያደርገው ይሄንን ነው። ለምን በሁለት በኩል ነው ያንን ስርዓት ልታፈርስ የምትችለው። በአንድ በኩል ፖለቲካሊ ያለውን ስልጣን በመቆጣጠር ፍትህን ማስፈን ትችላለህ። በሌላ በኩል ግን በሰብአዊ መብት የተደረገብህን ረገጣ ኢንዲፔንደንት በሆነ መልኩ ፖለቲካል ኃይሉን ተደርጎብኛል ብሎ ልታግዘውና ልታቀርብለት የምትችለው ኢንዲፔንደንትሊ ስትሰራ ነው።
በዛ ምክንያት ይሄ ራሱን የቻለ ዓላማ ስለሆነ መወራረስ ስለማይችል እንደዚህ አይነት እንደ አምሮነት ኢንጂነሩም ዶክተሩም ፕሮፌሰሩም ገበሬውም ወታደሩም ፋኖ እንደሆነ ሁሉ እንደዛ በዛ አቅም እንደ ግለሰብ የህልውና ጉዳይ ስለሆነ እንደ ግለሰብ ፋኖ ነኝ። ፋኖ በዛ ማንም ፋኖ መጥቶ የሚያዘኝን እሰራለሁ። የፋኖ መዋቅር ሙሉ የአማራ ህዝብ የፋኖ መዋቅር ነው። አማራ ነኝ ሆኖ ፋኖ አይደለሁም የሚል ሰው ለኔ አማራ አይደለም። ለምንድን ነው ኢቭን በሰላማዊ ትግል እየታገለ ሊታረድ የተቀመጠ ሰው የዓለም ስርዓቱ ይፈቅዳል ራስን መከላከል። ስለዚህ በዛ አንጻር ሲታይ ማንኛውንም ፋኖ እንኳን አይደለም ላደናቀፍ የመርዳት ግዴታ መሀል አለብኝ በአማራነቴ ብቻ ማለት ነው። ከዛ ሲያልፍ ግን በተደራጀ ሁኔታ ፖለቲካል ሙቭመንት ውስጥ ወይም ደግሞ ንቅናቄ ውስጥ አሁን ካለኝ ሁኔታ መግባት አልችልም። ግንባር ስለሆነ አይደለም ሌላም ቢመጣ ማለት ነው። ያ ደግሞ የራሱ የአማራ ትግል አንዱ ስትራቴጂ ነው። ስለዚህ እስክንድርን አደናቀፈች ተብሎ እንግዲህ አንድ ቀን በፊት ለፊት ፖይንት ብላንክ ለዛም ምንም በማያገባው ስፔስ ላይ ማለት ነው ህወሓት ዶክተር ቴዎድሮስ እንዴት ተጠቀመበት እና እንደዚሁም ስለ አማራ ሴቶችን ማምከን አንድ የውጭ ጋዜጠኛ በምታወራበት ሰዓት ፕሮ ህወሓት ዜናዎችን የሚጽፍ የኬንያዊ ጋዜጠኛ የቪኦኤ ሁሉ ባለበት ቦታ ላይ በእንግሊዘኛ ይሄ በጣም የውስጥ የሆነ እንትንን ኤፒኤፍን ለምን አትደግፊም ተብዬ ነው የተጠየኩት። እና ሁሉንም ፋኖ እንደምደግፍ መልስ ስሰጥ ሁሉም ፋኖ እኮ በእስክንድር ስር ነው፣ ስለዚህ ይሄ ማለትሽ ብቻ ከፋፋይ ነው የሚል አሁን ከዛ በኋላ ብዙ ነገሮች ተደርገው አይተናል። ስለዚህ ያ የሰጠሁት መልስ በቂና በትክክለኛው በኢንተርናሽናል መድረክ በቂ ነበረ። ግን ያንን የጭራሽ እንደውም የውስጥ በኋላ ማለቅ አለበት የሚባል ጉዳይ ጭራሽ መጥቶ ለምን አልገባሽም ወይም ደግሞ ለምን አልደገፍሽም በሚል አለመደገፍ ማለት እንግዲህ አለመግባት በሚል ወስደውት ማለት ነው። ምክንያቱም ከጀርባ የሚሰራው በሸንጎ ጋር የተያያዘው ምናምን ነገር ሁሉ እንግዲህ አሁን እሱን አላነሳውም፣ ስለ ግሌ የመጣውን ስለሆነ የጠየከኝ። ኤፒኤፍ ታወጀ ሲባል የፋኖ ትግል እንዴት በጣም ለአማራ ህዝብ አስፈላጊ እንደሆነ እና እስክንድርም ደግሞ ለዚህ ሲግኒፊካንት ነው ያልኩት ሲግኒፊካንት ኮንትሪቢዩሽን እንደሚኖረው ከነ ድርጅቱ ኦፊሻሊ በትዊተር ጽፌ ነበረ። ስለዚህ መግባትን እንደሆነ አልደገፈችም ወይም ማደናቀፍ የሚሉት አላውቅም። መግባት ባልችልበት ምክንያት ተናገራለሁኝ። ሲቪክ በሆኑ አደረጃጀቶች ላይ ብዙ ነገር እረዳለሁኝ። መሬት ላይ ያለ እስክንድርንም ሆነ ሌላ ፋኖ የተለየ ምንም አይነት ጥል የለንም ከሱ ጋር። ባይዘወይ ሲሰራና ሲያምንበት በጣም ብዙ የሚጽፍ ጎበዝ ልጅ ነው። ግን በሆነ ጉዳይ የሆነ ነገር ያለ ከመሰለው ወይ ኮንስፓይረሲ ምንም ሳያጣራ ብዙ የሚጽፈው ነገር አለ። ስለ አዲሃንም ብዙ ነገር ጽፎ ተከራክራለሁ። አንዳንዶቻችሁ ትኖሩበት ይሆናል ዋትሳፕ ግሩፕ ላይ ወይም ጋሻ ላይ። እኔ ማንም በዚህ በአማራ ትግል ውስጥ ያገኘሁት ማንም ጠላት የለኝም። እንኳን አይደለም አማራ ሰው የአማራ ትግል ጠላቴ ነው ብሎ የሚበይነው ህዝብ ስለሌለ ጠላት የሆነ በማንነቱ ብቻ ጠላት የሆነ ትግራይ ኦሮሞ የለኝም። እኔ በማንነቱ ብቻ እነዚህን ድርጅቶች የሚያጠፉንን ድርጅቶች ተቀላቅሎ ሊያጠፋን የሚሰራ ብልጽግና የሚሆነ ህወሓትም የሆነ ኦነግ ጠላቴ ነው፣ ወይም በሌሎች ተለጣፊዎች ስም የሚመጡ። ከዛ በተረፈ እንደዚህ አሁን እንታገልለታለን ለምንለው ህዝብ የመጣ አማራ ለምን ጠላት ይሆናል? የተሳሳተ ነገር ከመሰለኝ ግን እናገራለሁኝ። ስለዚህ ግንባሩን በመደገፍ ሰበብ እስክንድር የሚያጠፋ አይነት ስራ አልሰራም። ይሄ ደግሞ በጣም ነው የሚያውቁ። እስክንድርም ደግሞ የሚኮራበት እንደሆነ እግዚአብሔር ጊዜው ያደርሰንና እነሱም በድል ገብተው ስንነጋገር እንደ አይነት ነገሮች ላይ እስክንድር ይቀርባል ብዬ አስባለሁ። ወደፊት ሌሎች በስብዕናቸው የተጠቁ እስክንድር ብቻ አይደለም ቻችን እነ መስከረም፣ እነ ዶክተር ወንደሰን፣ እነ ጣስረስ፣ እነ መሬ ወዳጆ፣ እነ ፋኖ በአጠቃላይ እነ ዘሜ ብዙ ጉድ ብዙ ነገር እናግዛችኋለን በሚሉ ሰዎች ብዙ ነገር ተብለዋል። ይህ ሁሉ እውነት የሚወጣበት ጊዜ ግን ዋናው ጠላታችን ካሸነፍን በኋላ ቅርብ ጊዜ ስለሆነ እንግዲህ ድርጅትና ግለሰብ አንድ አይደለም። አንድ ድርጅት ውስጥ የሚችለውን ድርጅት አቋቁሞ ሰው የሚታገለው በስሙ ቢታገል ራሱ ቢደክመው ወይ እሱ ዞር ቢል ያ ትግል አይቀጥልም።
ስለዚህ ልክ ባልደራስን አቋቁሞ እንደታገለው ያ እንደማይሰራ ሲያቅ ደግሞ ግንባሩን አቋቁሞ ሲታገል እስክንድር ሙሉ በሙሉ 100% ድርጅቱ ላይ የሚደረጉ የድርጅቱ ደጋፊዎች የሚያደርጉትን ነገር ሁሉ እስክንድር ኢንዶርስ ያደርጋል ብዬ አላስብም። ያ ሁሉ ከሆነ በኋላ ደግሞ እንደ ሰው ደግሞ ጭራሽ የማይሳሳት ሙሉና ፍጹም መልአክ ነው ብዬም አላምንም። ይሄ ደግሞ ለእስክንድር ብቻ ሳይሆን ለሁላም የሚሆን ነው። ግን እኔ አትሊስት በማውቀው ደረጃ በጣም አውቀዋለሁ ብዬ አልታበይም። ግን ጋብዞኝ ሄጄ ዲሲው ስብሰባ ላይ ብቻ ሳይሆን ሚኒሶታ ዝግጅት ሲያደርግ በጣም ትልቅ አስተዋጽኦ ያደረገው የአማራ ሶሳይቲ ሄሪቴጅ ኦፍ ሚኒሶታ እሱም ራሱ እዛ ላይ እንደውም ፖለቲካ ድርጅት ሲባል እዛ ሀበሻ ላይ የወጣ ንግግር አለኝ። አዲስ አበባ ማን አለው? አብዛኞቻችን ሌላ ላይ ያለው ጭፍጨፋ አሳሳቢ ሆኖብን የአዲስ አበባ ልጆች ራሱ እዛ ላይ ነው እየሰራን ያለ ነው እና አዲስ አበባ ደግሞ በቅርብ መውደቂያው ነው እና እናንተ በፊት ለፊት መታችሁ ይሄን ኃላፊነት ካልወሰዳችሁ ማን አለው ለአዲስ አበባስ ብዬ እንደውም ፖለቲካ ድርጅት እንዲሆኑ በፊት ለፊት ከጠየቁት ውስጥ ሰዎች ውስጥም ነኝ እና የዛን ትሪፑ ጊዜ እስክንድር የተለያዩ ስቴቶች ውስጥ ሲሄድ እጅና ጓንት ሆኖ የባልደራስ አደረጃጀቶችን የደገፈ እንዳለ የአማራ አደረጃጀቶች ናቸው። በሲያትል ብትሉ፣ በአትላንታ ብትሉ፣ በሚኒሶታ ብትሉ ከዛ የዛን ጊዜ አምባ ኤፒዩ ቼርፐርሰን ስለነበርኩኝ የስራ አስፈጻሚውን ማናገር ይፈልግ ስለነበረ አንድ ላይ አመቻቸቼ የአምባን ስራ አስፈጻሚ ቴዲ የፋና አመራር ስለነበረ በአጠቃላይ በፋና ስር የነበሩ እንደገና ደግሞ ካሳ ደግሞ የወሰን አመራር ነበረ። ሁለቱ ሆነው ፋናና ካሳ ጆይንት ብለው በዛ ስር ያሉ ድርጅቶችን በአጠቃላይ ስራ አስፈጻሚዎች ጠርተው እስክንድር መጥቶ አሁን ተመልሶ ከመሄዱ በፊት በነበረው ማለት ነው ይሄን ፓን ኢትዮጵያን ለማድረግ ኢትዮጵያን ሙሉ ባልደራስ እንዲሆን ጠንካራ ጠጣር ጥያቄዎች ጠይቀውት ነበር። ያላቸውን ኮንሰርን እንደ ማንዴላ እንደሚያዩት እንደሚሉት ስለ አማራ ጀኖሳይድ ስለ ጮኸ በጣም እንደሚያደንቁት ያልተለመደ ነገር ስለሆነ በኢትዮጵያ ስም እየተደራጀ ህብረ ብሔራዊ ሆኖ ግን ይህንን የአማራን ጉዳት ፊት ለፊት የሚደግፍ አለመኖሩን ተናገሩ። በዛ ላይ ስብሰባ ላይ ከነበረው ለምሳሌ ግን ኮንሰርናቸውን ደግሞ በኢዜማ እንዳየ ነው ህብረ ብሔራዊ ነኝ ብሎ አንድም ነገር ኦሮሚያ ክልል ውስጥ ሳይሰራ ሌላ ክልሎች ውስጥ ሳይሰራ ሞር እንትኑን ያደረገው አማራ ክልል ላይ ነበረ እና ባልደራስ ብሔራዊ በሚሆንበት ሰዓት አሁን የእውነት ህብረ ብሔራዊ ሆኑ ሁሉም ክልሎች ላይ አክት ያደርጋል ወይስ ኢዜማ እንዳደረገው አሁንም ከተደራጀ አማራ ላይ ነው ደግሞ ቆንጥሮ ወስዶ ቤዝ ሊያደርግ ያሰበው የሚል እንደዚህ ጠንካራ ጥያቄዎች እሱም አሳማኝ መልሶችን በመስጠት ይሄ ማለት በስም ከላይ ብንለያየው ቤዙ አንድ እንደሆነ ይሄንን የሚታገለው ቤዝ አንድ እንደሆነ ለማጠናከር ግን አንድ ላይ መስራት እንዳለብን አይነት መልስ እንደሰጠ አይ ቲንክ ሪካርዲንግ ካለ ትዝ አይለኝም። ግን ይሄንን ደግሞ ያደረጉት በፋናና ካሳ ደግሞ ስር ያሉትን ድርጅቶች አንድ ላይ ሰብስበውለት ማለት ነው። እንደ አምባ እኔ ያንን አምባ ላይ አድርጌ ነበረ እና በዚህ ሁሉ ጊዜ ውስጥ ከማውቀው ከትንሹ ሌላ ጊዜም ደግሞ የውጭ ሀገር የባልደራሱ አደረጃጀት አምባ ውስጥ ያሉ ምሁራንና እንደዚሁም ደግሞ በአጠቃላይ ከሌሎችም አክቲቭ የሆኑ ሰዎችን ሁሉ ጊዜ አንዳንድ ችግሮች ሲፈጠሩ ይሰበስቡን ነበረ እና ኢንፎርማል የሆኑ ዲስከሽኖች እናደርጋለን። አድቫይዘሪ ቦርድ ደግሞ ሌሎችም አሉ እንደዚህ የሚያግዙ የጂፒኢ ሰዎች የሆኑ የአምባም ሰዎች የሆኑ ማለት ነው። እዛ ስብሰባ ላይ ፍጽማዊ በሆነ ሁኔታ እንደ ሶሻሊስት ሙቭመንት ተነስቶ መጥቶ በግድ የሆነ ነገር ደግፍ ህዝብ እንዲባል የሚፈልግ ሰው አይደለም። ትልቁ የሚላቸው ነገሮች ድል ለዲሞክራሲ ከዛ ደግሞ አማራ ታሪኩን ያድሳል ነው የሚለው። አሁን ግን ደጋፊ ነን የሚሉ አንዳንድ ሰዎች የሚሄዱበት መንገድ ዲሞክራሲም ድል አያደርግም፣ አማራም ታሪኩን አያድስም በዚያ አካሄዳቸው። ይህን ደግሞ እስክንድር አንደኛ ቆሞ የሚቃወመው ነገር እንደሆነ በስብዕና ሰውን ማጠልሸት በዚህ በኩል የተደረገውንም 100% እቃወማለሁ። በነገራችን ላይ ይህንን ስለጠየቀኝ ስፔሲፊካሊ በዚህኛው ሳይድ ያለውን ስለጠየቀኝ ነው። እና ያንን አይነት አካሄድ ገብቶ ሰውን በማጠልሸት ወይም ደግሞ ኔሴሰርሊ ደግሞ አባል ለምን አልሆነም የሚለው ግንባሩ ከመፈጠሩ በፊት የነበረ አቋም ነው። አስፈላጊም ነው። ሁላችሁም እንድትነጋገሩበት ፈልጋለሁ። ይሄ ኖርማል የፖለቲካ ትግል አይደለም። አርሜኒያ ምን አደረጉ አርመኖች፣ ሩዋንዳ ምን አደረጉ ብላችሁ ስታዩ በአንድ በኩል አሸንፎ በኃይል የገባው ብቻ አይደለም ድላቸውን ያመጣው። በዛ በኩል ደግሞ ኢቨን ሁሉ ነገር ካለቀ በኋላ የውጭ ኃይሎች መጥተው የኦነግ የነበሩ ሰዎችን አሳትፉ ቢሉ ፋኖን
የህወሓት የነበሩ ሰዎች አሳትፉ ፓወር ሼሪንግ ላይ ቢሏቸው ለምሳሌ። ምክንያቱም እኛ የምናውቀው ድረስ የአማራ ትግል ሙሉ በሙሉ ማጆሪቲው ቤተ አማራን መመስረት ነው የሚል እንትን ላይ አልደረስንም፣ አላየንም። ያንን ከፋኖቹም ከተለያየ ቦታ የምናየው ከተደረሰበት ስቃይ የተነሳ ለብቻችን ብንኖር እስከዚህ ምን ይብስብናል የሚል ክፍል አለ። አይ አባቶቻችን የሰሩት ይሄ ኢትዮጵያ መዳረሻችን ምናምን ስለሚል አይደለም ያልኳችሁ። ግንባሩን በአጠቃላይ የአማራው ህዝብ ላይ ያሉ ስኩል ኦፍ ቶቶች ናቸው። የአንድ ድርጅት የሁለት አይደለም። አይ አባቶቻችን የሰሩት አገር ነው፣ በልካችን በወርዳችን የሚገባንን ወስደን ደግሞ እንኖርበታለን በመጠቅላላ አገሩ ላይ ደግሞ የሚል አካል አለ። የትኛው ነው የሚለውን እንደዚህ በህሉና እየተሳደድን አይደለም የምንወስድ። ፋኖ ገብቶ ይዞ ፍትህ ካሰፈነ በኋላ ከዛ ያኔ ነው የአማራ ህዝብ በነፃነት የሚፈልገውን ማጆሪቲው ሊወስን የሚችለው ማለት ነው። አሁን ላይ የህልውና ትግል ላይ ነን። ስለዚህ በዚህ አካሄድ ስንሄድ አካፍሉ ብሎ በሚመጣበት ሰዓት ፖለቲካሊ ወይም በአርምድ ስትራግል ማሸነፉ ብቻ ሳይሆን ኖ ይሄ ሰው እኮ ጄኖሳይድ የፈጸመ ነው። ብአዴንም ይሁን ኦህዴድም ይሁን ህወሓትም ይሁን ማንም ይሁን ብልጽግና በሉት ያንን ሲመጣ ይሄ ህዝቤን ወክዬ ነው ብሎ እስከመጣ ፖለቲካሊ በፖለቲካ ሳይድ ያለው ሰው መግፋት አይችልም። ሰብአዊ መብት ላይ የሰራው ግን ኦኬ ሌላ ሰው ይወክሉ፣ ምክንያቱም እነዚህ ህፃናትን ያረዱ ናቸው ብሎ ማቅረብ ይችላል። ስለዚህ ይሄ ተቀላቅሎ አብሮ ያለመስራት ጉዳይ የሚያያዘው ከአንዱ የትግሉ ስትራቴጂያችን እንጂ ገብቶ ለመስራት ከሲቪክ ማህበራት ጋር ከማረገው ሮል አይጋጭብኝም ነበረ። ምክንያቱም አምባ እየሰራሁ አዲያ የምሰራበት ጊዜ ነበር ድሮ ማለት ነው። ኦኬ ደርበሽ ልሽልኝ ስለምፈልግ ነው። በርካታ ጥያቄዎች አሉና የኔን አናቅቄ ለሌሎቹ እድል እሰጣለሁ፣ ግን የኔን እስክጨርስ እነሱም ይታገሱኛል። ምን አልሽ? እኔ በግሌ ብጠየቀውን የሰዎቹን ፖቴንሻል እረዳለሁ፣ ለአማራ ልጠቀምባቸው እፈልጋለሁ። የዲያስፖራ አደረጃጀቱ ግን ከአማራ ነው። አሁን ይሄ በግልጽ የማቀርበው ትችት ነው። ለምሳሌ የግል አቋም ነው እዚህ ጋር የምናወራው፣ የአንዱ አቋም ከአንዱ አቋም ጋር እንዳይጣረዝባችሁ አድማጮች። ለምሳሌ ሻለቃ ዳዊት ራሳቸው እንደሚናገሩት ለማገዝ ኮንትሪቢዩት ለማድረግ ካልሆነ አዘፍማን መጥተው አማራው መጀመሪያ ኢትዮጵያዊ ጥሎ አማራ ነኝ ምናምን የሚመስሉ ኮንትሮቨርሻል ስቴትመንቶች ምናምን ስለሚሰጡ እኔ የዲያስፖራ አደረጃ ራሱን መፈተሽ አለበት ብዬ ቅሬታዬን አቀርባለሁ። ያ ማለት ግን ኤፒኤፍን መደገፍ ማቆም መቻል አይደለም። ያ ማለት ደግሞ ቅድም እንዳልሽው ድል ለዲሞክራሲ የሚለው እስክንድር ሞር ዲሞክራሲያዊ ሆነን ሀሳባችንን እንገልጽ ነው እንጂ ድሉ የሚታገለው ሀሳባችንን ለመገደብም አይደለም የሚታገለው። እና አሁን እኔ በዚህ መልኩ ራሴን በግልጽ አስቀምጣለሁ። አንቺም ኤፒኤፍ ላይ ቅሬታ አለሽ፣ ከጀርባ ሌሎች የምደግፊያቸው ፋኖዎች አሉ ኤፒኤፍን ለማዳከም። የዲያስፖራ መዋቅሩ ላይ ቅሬታ አለሽ? ካለሽ በምን መልኩ እስኪ በግልጽ አስቀምጭልን። ኦኬ አንደኛ ነገር ሌላ ፋኖ መደገፍ ኤፒኤፍን ማዳገም ነው ተብሎ እንደ ጥያቄ መቅረብ የለበትም። ይህንን እርምት ውሰድልኝ። ምክንያቱም ሌላ ፋኖ ምናምን የሚል ነገር የለም። ኤፒኤፍ ድጋፍ ሰጪ ነኝ፣ ሁሉንም ፋኖዎችን እደግፋለሁ ብሎ ነው የመጣው። ስለዚህ ፋኖና አይደለም ስራቸው ማለት እኮ ነው። ጠላት ላይ አተኩረው ጠላት ላይ እየታገሉ ያሉ ፎርሶች በአጠቃላይ ቢያንስ ታክቲካሊ ይደጋገፋሉ፣ ፖለቲካል ልዩነትን አካሄድ ልዩነት ቢኖራቸው። ስለዚህ በአጠቃላይ መሬት ላይ ላለ እንቅስቃሴ እያንዳንዱ አማራ ፋኖን የመደገፍ ግዴታ አለበት ብዬ እንቅስቃሴን እንደ ግለሰብ